አለቃ ገብረሐናና አስቂኝ ቀልዶቻቸው በአረፋ ኃይኔ ሀጎስ። ተራኪ ሄኖክ ዘርአብሩክ። ምዕራፍ 1 ከልጅነት እስከ አጫዋችነት። ገብረሐና ደስታ ተገኝ በደብረ ታቦር አውራጃ ፎገራ ወረዳ ናባጋ ጊዮርጊስ በምትሰኝ ስፍራ በ1814 ዓመተ ምህረት መወለዳቸው ይወሳል። ከፍ እንዳሉም ቄስ ትምህርት ቤት ገብተው በፊደል የጀመሩትን ትምህርት ወደ ዳዊት አዘልቀውት ዜማ ቤት ጥቂት ከቆዩ በኋላ ወደ ጎጃም በመሄድ የቅኔ ትምህርታቸውን አጠናቀቁ። ከዚያም ወደ ጎንደር ተመልሰው ሙሉ ጸዋትወ ዜማን፣ አቋቋምን፣ ድጓንና የመጻሕፍት ትርጓሜን ተማሩ። የመጻሕፍት ትርጓሜን ያስተማሯቸው አቃቤ ስብሐት ገብረ መድኅን ናቸው ይባላል። ገብረሐና ትምህርታቸውን እንደጨረሱ የኔታ እንግዲህ ምከሩና ያሰናብቱኝ ቢሏቸው ምን ቀረህ ብለህ ነው? ሁሉን አውቀሃል፣ ብቻ የደናቁርት ጓደኛ አትሁን በማለት መከሯቸው። የዚህን ምክር ጠቃሚነት የተገነዘቡት ገብረሐናም አዲስ መምህር መጣ ተብሎ ወደ ተወራበት አካባቢ ሁሉ የሄዱ እንደነበር አዋቂዎች ይናገራሉ። ደቀ መዛሙርቶቻቸውንም የሰው ቀለም አትናቁ፣ ሰው ያመጣውን ሁሉ አትንቀፉ እያሉ ይመክሩ ነበር ይባላል። ተማሪ ገብረሐና በ26 ዓመታቸው ጎንደር ውስጥ ሊቀ ካህናት ሆነው ተሾሙ። በዚህ ጊዜ አንዲት ጎንደሬ ዘንድ ጠበል ተጠርተው ቢሄዱ የሚወጡት ሰዎች ሁሉ ጠላው ጥሩ አይደለም ሲሉ ይሰሙና ተመልሰው ወደ ቤታቸው ይሄዳሉ። ሴትየዋን በመቅረታቸው አዝና ቤታቸው ሄዳ ምን ነው አለቃ ጠበል ጠርቾት ሳይመጡ ቀሩ ብትላቸው አረ መጥቼ ሰው ግምግም ሲል ጊዜ ነው የተመለስኩት አሏት ይባላል። አንዲት አጠር ደልደል ያለች ደባካ መሳይ ጎረቤታቸው ደግሞ አባ ሰው ሁሉ ድንቼ የኔ ድንች እያለ ያቆላምጠኛል ብትላቸው አይ ሞኝት እውነት መስሎሽ ነው ድንቼ ድንቼ የሚሉሽ ሊልጡሽ እንጂ ነው አሏት። ከጥቂት ቀናት በኋላም ያቺው ገልቱ ሴት ምሳ ትጋብዛቸዋለች። ሊቀ ካህናት እግራቸውን አንፈራጠው ዶሮአቸውን ሲኮመኩሙ ነበር የደረሱት። አለቃን የዶሮው ጭንቅላት ድስቱ ውስጥ እንዳለ አይኑ ፈጦ ታያቸው። ይሄኔ አጅሬ ሳቅ ብለው ዶሮ ምን እኔ ላይ ታፈጥብኛለህ? እኔ አላረድኩ አሉት። ገበታው ከፍ እንዳለም ጠላ ቀርቦላቸው ሲጠጡ ቢያጣጥሙት ቀጭን ሆነባቸው። ታዲያ ይህንኑ እያቅማሙ ሳሉ ሴትየይቱ መጣ። ኧረ ይጠጡ አንድ ተይዞ ቁጭ አይባልም እያለች ብታጣድፋቸው እሺ ጠጣለሁ፣ ለመሆኑ ይህን እህልዋ ያደረግሽው አንቺ ነሽ አሏት። ሰንበት ብላ ደግሞ ድንቡሽዋ ጎረቤታቸው አዲስ ልብሷን ልታስመርቅ እየሮጠች ወደ ቤታቸው ስትመጣ መለጣትና መዓዛው ቤቱን አወደው። አባ ገብረሐና ግን እንዳላወቀ ሰው በውሃ ይለቅልሽ ጥሎሽ ይሂድ ብለው ከመረቋት በኋላ እንግዲህ ይህችን ከሰው ዘንድ ስትደርሺ ብን እያደረግሽ ኩሪ ብለው አሰናበቷት። ድንቡሼም ለአቅመ ሔዋን እንደደረሰች አንድ አህያ ነጃ ገባች። ታዲያ ገብረሐና ይንቁት ኖሮ አንድ ቀን ሰውየው አህዮች እየነዳ ባጠገባቸው ሲያልፍ ጤና ይስጥልኝ አባ ብሎ የእግዚአብሔር ሰላምታ ቢያቀርብላቸው እግዚአብሔር ይመስገን እንደምን ዋላችሁ በማለት መለሱለት። አህያ ነጂውም በዚህ ተበሳጭቶ ስለነበር ቤታቸው እስኪገቡ ጠብቆ ገላጋይ በሌለበት ቀጠቀጣቸው። ዱላው ክፉኛ ጎድቷቸው ስለነበርም ታመው ተኙ። አመሻሹ ላይ እያነከሱ ከውጭ ሲመለሱ አህያ ነጂው ድንቡሼን አስከትሎ እንዳላወቀ ሰው ሊጠይቃቸው መጣ። አባ ምን ሆኑ ሲልም ጠየቃቸው። አህያ ረግጦኝ ነው ልጄ አሉት ፈጠን ብለው። የአህያ ነጂውን ያክል የሚጠሉት አንድ ፉንጋ ቄስም ነበረ። ታዲያ ቄስ ሆዬ የአባ ገብረሐናን ሸፋፋነት ያውቅ ኖሮ አባ ሽፍን ጫማ በሸዋ በኩል መጥቷል ይባላልና እንዳያመልጦ ሲል ያሽሟጥጣቸዋል። አባን ግን በነገር የሚቀድማቸው የለምና አንተ ፊት ግዛና ብለው ኩምሽሽ አደረጉት። አንድ ባለውቃቢና አጉሪ ደግሞ ሰናይ ምግባር እንደፈጸመ ሁሉ አዲስ ቤት መስራቱን ምክንያት በማድረግ አባን ግብዣ ይጠራቸዋል። ሥራው ያሳዘናቸው አባ ገብረሐና ግን
የቀረበውን ሁሉ በደንብ በልተው ዙሪያ ገባውን ከጎበኙ በኋላ ቤትህ ካለ ሁለት ነገር የጎደለው የለም አሉት። ባለውቃቢውም በጉጉት ምንና ምን ብሎ ቢጠይቃቸው ከዚህ በታች ጋጥ፣ ከዚህ በላይ አጉራ አሉት። ይሄው ባለውቃቢ ፈረስ ገዛና ፈረሱን እየኮረኮረ ጨርቁን እንደተከናነበ ሲጋልብ አባ ገብረሐናን አገኛቸው። እዚያው እንደተቀመጠም አባ ይመርቁኝ፣ አዲስ ፈረስ ገዝቼ እየጋለብኩ ነኝ አላቸው። አባም ጥሎ ይሄድ ልጄ ብለው መረቁት። ከአባ ገብረሐና ፈንጠር ብላ የምትኖር አንዲት ችግረኛ ሴት ነበረች ይባላል። ይህች ሴት በችጋር ስትሰቃይ እንደኖረች ሞት አይቀርምና አንድ ቀን አረፈች። አባ ወደ ቤታቸው ሲገቡ ጮኸት ስለሰሙ ምንድን ተፈጠረ ብለው ጎረቤት ቢጠይቁ ሴትዮዋ ሞቱ አሏቸው። የትኛይቱ? እኛ ችግረኛይቱ። አይሄ ተኖረና ተሞተ አሉ አባ። አባ ገብረሐና በሊቀ ካህናትነት ያሳለፏቸውን 7 ዓመታት በስብከት ችሎታቸውና በቀልድ አፍላቂነታቸው ተወዳዳሪ የሌላቸው መሆናቸውን ማረጋገጫ ማለትም ማስመስከሪያ አድርገዋቸዋል። ዳሩ ግን ከንግግር አዋቂነታቸውም በላይ ፍትሐ ነገሥቱን ከተካኑት ምሁራን አንደኛው ስለነበሩ የዳኝነት ሹመት ተሰጣቸው። የሥራው ጠባይ ስለማይፈቅድላቸው ሳይሆንም አይቀር በዚህ ወቅት ከቀልዱ ቆጠብ ብለው ነበር ይባላል። አልፎ አልፎ የሰነዘሯቸው ጨዋታዎች ቢኖሩም ሕዝብ ዘንድ ሊደርሱ እንዳልቻሉ ይገመታል። ይህም ሆኖ ስማቸው እየገነነ ስለመጣ የትንሹ ራስ አሊ አጫዋች እንዲሆኑ ተደረገ። ለአባ ገብረሐና ይሄ ሙያ ሳያስደስታቸው እንዳልቀረ በቀላሉ መገመት ይቻላል። ከዚያን ጊዜ ጀምሮ ነው ገብረሐና የመንደር ቀልደኛ መሆናቸው ቀርቶ ነገሥታቱን የሚያስቁ፣ መኳንንቱን አፍ የሚያስይዙ፣ ካልመሰላቸውም ነገሥታቱን የሚጎነትሉ የምሁር ተረበኛና ቀልድ አፍላቂ ሆነው የኖሩት። ትንሹ ራስ አሊ ዘንድ በነበሩባቸው ዓመታት የሰነዘሯቸው አብዛኛዎቹ ቀልዶች ተወርተው የቀሩ እንጂ በወጉ ያልተመዘገቡ በመሆናቸውና ይልቁንም ከብዙ ዓመታት በፊት የተወሱ በመሆናቸው እንዲህ ብለው ነበር ይባላል እያለ እንኳ መተረክ የሚችል ሰው በሕይወት ባለመኖሩ ይህን ዘመን በገብረሐና ሕይወት ውስጥ የጨለማ ዘመን ሊያስብለው ይችላል። ይህም ቢሆን አባ ገብረሐና ያፈለቋቸው ቀልዶች ዘመናትን ዘልቀው ለትውልዳችን መድረሳቸው አልቀረም። የማስተዋል ችሎታቸው ከንግግር ውበታቸው ጋር የተዋደደላቸው አባ ገብረሐና በአገራቸው ከነበሩት ባህሎች በአንደኛው ቅር ተሰኝተው ይኖሩ ነበር። የአባት ሆኖ በጎንደር መጠጥ ሲጠጣ አሳላፊው ቆሞ የሚጠጣው ሰው ብርሌውን ባጎደለ ቁጥር እየተጠባበቀ በላዩ ይቀዳለታል። ታዲያ አባ ገብረሐና ከእንዲህ አይነቱ ግብዣ ሲወጡ አንዱ ስንት ብርሌ ጠጡ ብሎ ቢጠይቃቸው 9 አንገት ጠጣው አሉት ይባላል። የኚህ ጥርስ አያስከድኔ ጨዋታ ያነሆለላቸው አንዱ ደጃዝማች አባ ገብረሐናን ወዳጅ ያደርጋቸዋል። በየጊዜው ቤታቸው እየወሰዱም ያበሏቸው ያጫውቷቸው ነበር። እንደተለመደው አንድ ቀን ራት ጋብዘዋቸው ጮማ እየቆረጡ ሲያወጉ ደጃዝማች ግብዣውን ያሳመሩ መስሏቸው ይብሉ እንጂ ሰው እኮ ደስ የሚለው የደገሰውን ሲበሉለት የወለደውን ሲስሙለት ነው ቢሏቸው አባ ብድግ ብለው የደጃዝማቹን ቆንጅዬ ልጅ ሳም ደጋግመው ሳም አደረጓት። ምን ነው አባ ብለው ቢጠይቋቸው ጌታዬ ምግቡን እስኪ በቃኝ ተመገብሁ፣ የወለደውን ሲስሙለት ደስ ይለዋል ስላሉኝ ደግሞ ለእርሶ ስል የሚወዷትን ልጅዎን ሳምኩሎ እንጂ አጠፋው በማለት መለሱላቸው። ሰኔ ጾም ላይ እንዲሁ ደጃዝማቹ ወዳጃቸው ዘንድ ተጋብዘው ይሄዳሉ። የጎመን ወጥ ይቀርብናም እንደ ነገሩ ይጋበዛሉ። ሆኖም ጎመኑ በደንብ አልበሰለ ኖሮ አባን ሆዳቸውን ይቆዝራቸዋል። ከግብር መልስ ብርዱ ስላየለ እሳት በንክርት ወደ እልፍኙ ቀረበ። ይህን አባ ገብረሐና ወደ እሳቱ አምርተው በርጩማ ላይ ከተቀመጡ በኋላ ልብሳቸውን ገለጥ አድርገው ሆዳቸውን እሳት ያሞቁ ጀመር። ደጃዝማቹም በድርጊቱ ተገርመው
ምን ነው ሆዶውን እሳት ያሞቃሉ ቢሏቸው ጌታዬ ጎመኔን እያበሰልኩ ነው አሏቸው ይባላል። ይህን የመሳሰሉትን ቀልዶች እያፈለቁ አገር ያሸነፉትን አባ ገብረሐናን ለማዋረድ የንጉሣውያኑ ቤተሰቦችና መኳንንቱ አንድ ተንኰል ፈጠሩ። አባ ገብረሐና ግብር ቀርበው እንደተቀመጡም እንደ ልባቸው መብላት መጠጣት እንደሚችሉ፣ ሆኖም ወደ ውጭ መውጣት እንደማይፈቀድላቸው ይነግሯቸዋል። የሚቀርብላቸው ምግብም ጨውና ቅመም የበዛበት ኖሮ በላይ በላዩ ቢጠጡ ሽንታቸው መጣ። ጨነቃቸው፣ ጠበባቸው። ዳሩ ግን ጥቂት ካሰቡ በኋላ እቴጌቱን ጠርተው እባክዎን በቁጥር ተጣልተናልና ይዳኙን፣ 500 እና 500 ስንት ነው ቢሏቸው ሽነዋ በማለት መለሱላቸው። ይሄኔ እግዚአብሔር ይስጥልኝ እመቤቴ፣ እርሶ ካዘዙኝማ ማለፊያ ነው ብለው እየሳቁ ወደ መጸዳጃ ቤት ሄዱ። ከዚያም እንደወጡ አንድ መንገደኛ የኔታ የልደታ መንገድ በየት በኩል ነው ሲል ይጠይቃቸዋል። በሱ አድርገህ ሂድ፣ ይህ ሲዘቀዝቀኛል፣ ከዘቀዘቀህማ ጨርቅህን አውልቅና ተንተራሷ ብለውት እርፍ። በማግስቱ ዘመድ ቤት ጠበል ይጠሩና ይሄዳሉ። ቁጭ ብለው ጠላቸውን ሲጠጡም ሴትየይቱ ከገንቦ ጠላ ስትቀዳ ሲያመልጣት ሰሙ። ይህን እያሰላሰሉ ሲጠጡ ሳለ ጠላ ልድገምዎት ብትላቸው እሺ ልክ እንደ ቅድሙ ጠረር አርገሽ ቅጁ ታዲያ አሏት ይባላል። የሰኔ ጾም እንደ ተፈታ ይህችው ዘመዳቸው ምሳ ትጋብዛቸውና ወደ መኖሪያዋ ይሄዳሉ። ጥቂት እንደበሉም ወጡ ውስጥ ጥፍር አገኙበት። ጥፍሩን ጠርገው እንዲታይ ለብቻው አስቀምጠው እጃቸውን ሰብስበው ቁጭ አሉ። ሴትየቱ መብላት ማቋረጣቸውን ስላየች ይብሉ ባኮ ጥሩ አይደለም እንዴ ብላ ብትጠይቃቸው ኧረ ጥሩ ነው፣ ጥፍር ያስቆረጥማል አሏት። ምዕራፍ 2 ቀልድ በዛ፣ ስደት ተከተለ። የካቲት 5 ቀን 1847 ዓመተ ምህረት ደጃች ካሳ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው በጳጳሱ አቡነ ሰላማ ተቀቡ። አባ ገብረሐናንም ቤተ መንግሥት አገኟቸው። አፄ ቴዎድሮስ አባን በምሁርነታቸው ቢወዷቸውና ቢያከብሯቸውም ቀልዳቸውና ፌዘኝነታቸውን ይጠሉ ነበር። ዳሩ ግን ከልጅነት ጀምሮ እስከ ጎልማሳነት አብሮ ያደገ ልምድ ከተፈጥሮ ባሕሪ የበረታ ነውና አባ ገብረሐና ቀልዳቸውንና ምጸታቸውን ማቆም አልቻሉ። ለምሳሌ ብላታ አድጉ የተባለውን የቴዎድሮስ አሽከር ምንጊዜም የሚጠሩት ብላታ አህዩ እያሉ ነበር። ቴዎድሮስ ተው ገብረሐና ሰው እንዲያዘርጥጥ ብለው ቢመክሯቸውና ቢገስጿቸው አባቱ ያወጣለትን ስም ኋላ ምን ላደርግ አድግ ማለት በግዕዝ አህያ ማለት አይደለምን ብለው አሻፈረኝ አሉ። አንደዚህም ከታላላቅ መኳንንት ጋር ሲጫወቱ የሴት ነገር ተነሳና አባ ሆዬ አንድ ቀን ከመኝታዬ ሌሊት ተነስቼ በጨለማ እየዳበስኩ ገረድ ስፈልግ የቤት ምሰሶ አገኘኝና ግንባሬን አለኝ ብለው ዋሽተው ያስቋቸዋል። ይህኔ አንዱ መኮንን አባ ቆመጥ ይዘው እያወዛወዙ ቢሄዱ ኖሮ እኮ ምሰሶ አይመታውትም ነበር ብለው ቢስቁባቸው አጅሬ አብረው ስቀው ጌታዬም ለካ ይህን ያውቁ ኖሯል በማለት አሽሟጠጧቸው። እንደዚህ ያደረጉ መኳንንቱን ሁላ በየጊዜው ሲነድፉት ቴዎድሮስ በድርጊታቸው አዝነው ገብረሐና ፍትሐ ነገሥቱን ጻፍ፣ ፍርድም ስጥ፣ ገንዘብም ያውልህ፣ ቀልድህን ግን ተወኝ፣ ተው ተመከር ብለው ተግሳጽም ምክርም ለግሰው እንደ ቀድሞው አቤቶ ምኒልክ አጠገብ እየተቀመጡ ግብር መብላታቸውን ቀጠሉ። ቴዎድሮስም ኢትዮጵያን የማዋሃዱንና ሕዝብ የማሰልጠኑን ተግባር ገፉበት። ተክለ ጻዲቅ መኩሪያ ይህንኑ እንደሚከተለው መዝግበውታል። ሰው ሁሉ በዕለት ተግባሩና በደሞዙ እንዲያድር እንጂ ባሪያን መሸጥ ወይም መሸፈት እንዳይኖር፣ በጠቅላላው ገበሬም ወደ እርሻው፣ ነጋዴም ወደ ንግዱ፣ የቀረውም ሰው በየሥራው እንዲመለስ በአዋጅ አስታወቁ። በዚህ ጊዜ
የቴዝባ አገር ሰዎች ቀርበው ጃንሆይ ሰውን ሁሉ በየሥራ ግባ ካሉት እኛም ከሌብነትና ከሽፍትነት በቀር ሌላ ሥራ የለንምና ይህንኑ ሥራችንን ይፍቀዱልን ሲሉ ጥቂት ሆነው አመለከቷቸው። እርሳቸውም እኔም ለራሴ ታማኝ ዘበኛ ለመቅጠር የምፈልገው እንደናንተ የዚህ ልምድ ያለውን ጠንካራ ሰው ነው። ይሁን እንጂ አሁን ያላችሁት ጥቂቶች ናችሁና ሌላ ባዕድ ሳትጨምሩ የዚህ ልማድ ያላቸውን ብቻ አጣርታችሁ ይዛችሁልኝ ነው ብለው አሰናበቷቸው። በዚህ ጊዜ መኳንንቱ እንደዚህ ያሉትን ሌቦች መግረፍ ነበር እንጂ ማሰናበት እንዴት ይገባል እያሉ ሲያስቡ በተባለው ቀን ሌቦቹ ተሰብስበው ከፊታቸው ቆሙ። አፄ ቴዎድሮስም እነሱ ብቻ መሆናቸውን ጠይቀው አዎን ጃንሆይ ብለው ከመለሱላቸው በኋላ በዙሪያቸው የቆሙትን ወታደሮች አዘው በጥይት አንድ ሳይቀር አስደበደቧቸው። ከዚያ ቀን አንስቶ በንጉሡ ፊት የሳቅና የቀልድ ንግግር በፍጹም ቀረ ይባላል። አባ ገብረሐና ግን ሰውን መተንኮሳቸውን አላቋረጡም ነበር። በተለይ ብላታ አድጉን ያይሉባቸው ስለነበር አድጉም አቤቱታቸውን ደጋግመው ማሰማት ቀጠሉ። ቴዎድሮስ እንዲያ ተወጥረው ሳለ የገብረሐና ጨዋታ ስላልጣማቸውም ቆይ ይህን ደብተራ ሰራለት የለ ብለው ጊዜ ሲጠብቁላቸው አባ እንደ ልማዳቸው ብላታ አህዩ ብለው ተሳደቡና ተከሰው ቀረቡ። ለምንድን ሰደብኸው ጃንሆይ? አህያ ሸራ አህያ እያልኩ ስጸልይ ሰምቶ ህን አጥብቆ አህያ ብሎ ሰደበኛል እንጂ እኔ ፈጽሞ አልሰደብኩትም። በሉ እንግዲህ ምላሱ ቀርቶ ታገሉና ወንዱ ይለይ። አፈሊቅ አክሊሉ ገብረ ኪሮስ እንደሚሉት በዚህም ትግል ያሸነፉት አባ ገብረሐና ነበሩ። ኤልሳቤጥ ገሰሰ ባቀረቡት ጥናት ላይ ግን በትግሉ ያሸነፉት ብላታ አድጉ ናቸው። እንደተሸነፉም አሁንስ ምን ይበጅህ ብለው ቴዎድሮስ ቢጠይቋቸው ታዲያ ይሄማ ድሮውንስ የአህያ ሥራ አይደለም በማለት መለሱ። ንጉሡም ክፉኛ ተቆጡ። በአባ ገብረሐና አለመገራት ተስፋ የቆረጡት አፄ ቴዎድሮስ ከፊታቸው ይርቁላቸው ዘንድ አባን ትግራይ የሚገኘው የጨለቆት ሥላሴ አስተዳዳሪ አድርገው ሾሟቸው። ይሁንና አፄ ቴዎድሮስ በኃያሉ ክንዳቸው ያዳሸቋቸው መሳፍንትና ባላባቶች ማንሰራራት ጀመሩ። ንጉሡ ከእንግሊዝ መንግሥት ጋር የነበራቸው ግንኙነት መሻከርም ለአፈንጋጮች መጠናከር መልካም አጋጣሚ ሆነላቸው። በትግሬ ደጃች በዝብዝ ካሳ አፄ ዮሐንስ፣ በላስታ ዋክስዩም ጎበዜ አፄ ተክለ ጊዮርጊስ፣ በሸዋ ምኒልክና ሌሎችም ባላባቶች ቀሳውስቱና ሹማምንት ሁሉ ተነሱባቸው። አፄ ቴዎድሮስ የገነቡት ሁሉ እንደ እምቧይ ካብ ሲፈርስ ሲያዩም ክፉኛ ተበሳጩ። ብዙ የጭካኔ ተግባርም ፈጸሙ። በተለይ የካህናቱ መሰሪነት ስላበሳጫቸው ከአንዱ አገር ወደ አንዱ አገር ሲዘዋወሩ በከበሮ በጸናጽል ሊቀበላቸው የሚወጣውን ካህን ሁሉ እያስከበቡ በጥይት ያስደበድቡት ጀመር። ጳጳሱንም በግዞት ወደ መቅደላ ሰደዷቸው። መንግሥታቸውን ለመገልበጥ ካህናቱ መዶለታቸውን እንዳወቁም ይህ አረግራጊ አቴና ወጊ ራሱን ታጣቂ ወገቡን ሰባቂ እያሉ ካህናቱን በገሃድ ይዘልፉ ጀመር። ቴዎድሮስ እንዲገለበጡ ካሴሩት ቀንደኛ ካህናት አንዱ አባ ገብረሐና መሆናቸው እንደተደረሰበትም አባ ገብረሐና እንዲታሰሩ አዘዙ። ይህን የሰሙት ገብረሐና ሸሽተው ዘጌ ገዳም ተደበቁ። አባ ገብረሐና ዘጌ ገዳም 2 ዓመታት በስደት እንደተቀመጡ ይወሳል። በዚህ ቆይታቸው ወቅት ረሃብ ይገባና ይቸገራሉ። አንድ ቀን ለወስፋት ማስታገሻ የምትሆን ቁራሽ ዳቦ ከአገልጋያቸው ጋር ተካፍለው ከበሉ በኋላም ዲያቆኑ ተነስቶ ጌታዬ ስብሐት ልበል ምስጋና ላቅርብ ቢላቸው ተው ልጄ ቀለዳችሁብኝ ብሎ ይቆጣል አሉት ይባላል። አንደዜ ደግሞ እዚያው ጎጃም እንዳሉ የንጉሥ ተክለ ሃይማኖት ወዳጅ ይሞታሉ። ከቅዳሴ ውጭ ዜማውና ለቅሶው ቀልጦ ሳለ አንዱ የአገሬው ተወላጅ አባን ዜማው እንዴት ነው ብሎ ቢጠይቃቸው ከአገራችሁ ደብተራስ የአገራችሁ አልቃሽ ትሻላለች ብለው መለሱለት።
የረሃቡ ዘመን እንደተገባደደ አንዲት የጎጃም ሴት የቃና ዘገሊላን በዓል ምክንያት በማድረግ ጠበል ጠዲቅ እንዲቀምሱ ትጠራቸዋለች። አባ ገብረሐና ጥሪውን አክብረው እንደደረሱ ሴትየይቱ ጠላውን እየቀዳችላቸው አባቴ የችኮላ ሥራ ሆኖ ጠላው ቀጠን ብሏል ብትላቸው ሃያ አካላቴ የምናከብረውስ የውሃ በዓል አይደል አሏት ይባላል። አባ ገብረሐና ይህን በሚፈጽሙበት ጊዜ አፄ ቴዎድሮስ አፈንጋጭ ባላባትና መሳፍንትን ለማስገበር ይሯሯጡ ነበር። ዳሩ ግን ኢትዮጵያን አዋህደው ታፍራና ተከብራ የምትኖር አገር ለማድረግ ያደርጉ የነበሩትን ተጋድሎ ሕዝቡ ስላልተገነዘበላቸው ከየአካባቢው መኳንንት ጋር በማበር አበሳጫቸው። በዚህም የተነሳ ብዙ ነፍስ አጠፉ። ይህኔ ወንድሟና አባቷ የተሰቀለባት አንዲት ሴት የፈለጉትን ያድርጉኝ ብላ አንድ እግር በርበሬ መንቀላቅቷችሁ አንድ ዶ ለብልቦ አቃጥሎ ይፍጃችሁ፣ ሺህ ፈረስ ከኋላው ሺህ ፈረስ ከፊቱ፣ ሺህ ብረት ከኋላ ሺህ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ፣ ይህንን ሲሰማ ያጎራል አመሉ፣ ማናትም ቢላችሁ ምን ትዋምናት በሉ ስትል ገጠመች። የእንግሊዝ መንግሥት የሕዝቡን መበታተን እንዳወቀ ቴዎድሮስን እንዲይዙ ወታደሮቹን ላከ። መኳንንቱ ባላባቱና አብዛኛው ሕዝብ የንጉሡን ክፉ ይመኝ ስለነበረም ያላንዳች ተቃውሞ ጠላትን ቴዎድሮስ ወደ ነበሩበት መራ። ንጉሡም ከፉላ ተነስተው የተረፋቸውን ጥቂት ወታደር አስከትለው መቅደላ ምሽግ ገብተው በመድፍና በጥይት ከእንግሊዞች ጋር ጦርነት ገጠሙ። በዚሁ ጦርነት ከእንግሊዝ የጦር ሰፈር የተተኮሰ የመድፍ ጥይት የነበሩበትን መዝጊያ ሰብሮ ጣለው። እንግሊዞች ይዘውት የነበረው መድፍና መትረየስ አዲስ የመጣ ስለሆነ የመድፉ ጥይት ተተኩሶ መሬት ካረፈ በኋላ እንደገና እየፈነዳ የመጣውን ያህል ደግሞ እየሄደ ጠላትን የሚጎዳ ነበር ይባላል። ቴዎድሮስ ባላቸው ኃይል ተዋግተው ድል ስለሆኑ ወታደሮቻቸውን ስመው እንግሊዞች ለመማረክ ታችኛውን በር ሰብረው እየተጋፉ ሲገቡ ንጉሡ ወደ ላይኛው በር አልፈው በገዛ ሽጉጣቸው ራሳቸውን ገደሉ። እንግሊዞችም እስረኞቻቸውን አስፈትተውና ያገኙትን ሁሉ ዘርፈው ወደ አገራቸው ተመለሱ። ሴረኛው ደብተራ ገብረሐናም ነፃ ወጡ። ከዚያ አዋቂ ሰው ወድቆ አይወድቅምና ልባቸው እንደፈቀደ ለመኳንንቱ እያደሩ ሲያገለግሉ ቆዩ። በ1864 ዓመተ ምህረት ግን ደጃች በዝበዝ ካሳ መሳፍንቱን ሁሉ አስገብረው ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው እንደተቀቡ አባ ገብረሐና ከጎንደር ሊቃውንት ጋር ወደ ትግራይ ሄዱ። አካሄዳቸውም ንጉሡን እንኳን ዘመኑን ለወጠሎ ለማለት ነበር። ታዲያ መስከረም 10 ቀን ሲወርድ ሲዋረድ በመጣው የኦርቶዶክስ ሃይማኖት ተከታዮች እምነት መሠረት የአፄ መስቀል ምራት ነውና ይህንኑ በዓል ለማክበር ንጉሡ ባሉበት ከያገሩ የመጡት ሊቃውንት ተሰበሰቡ። የአክሱም ሊቃውንት ምራቱን ለጎንደሮች እንስጥ የሚል ሐሳብ አቀረቡ። ይህን የላስታው የድጓ መምህር የኔታ ጌጡ እኔ ሳለው አይመሩም ብለው ተነሱ። ከዚያም የላስታዎች አፈ ጉባኤ መምህር ጌጡ የጎንደሮች አፈ ጉባኤ አባ ገብረሐና ሆነው ሙግት ገጠሙ። ተጠየቅ ገብረሐና፣ ልጠየቅ? እኔ ሥርወ መንግሥት መሆኔን አታውቅም? በጊዜው ሥልጣን ወደ ላስታ የሄደው በንጥቂያ ነው የሚለው ትውስ ያላቸው አባ ሆዬ እኔ ገብረሐና ጽድቅ የላሊበላ ዕድሜ ማቱሳላ ሲሉ ሰማለሁ እንጂ ያንተን ሥርወ መንግሥትነት አላውቅም አሏቸው። አፄ ዮሐንስ ይችን ሲሰሙ ጽቦ ነው ገብረሐና ጎንደር ይምራ ብለው ፈረዱላቸው ይባላል። አንዴም ልክ እንደዚሁ በዮሐንስ ዘመነ መንግሥት በአደባባይ ክርክር ይነሳል። ሁለት መርጌታዎች እኔ ሳለው አትመራም፣ የምራቱ ተራ የኔ ነው፣ ኧረ በአምላኩ እያሉ ሲጯጯሁ አፄ ዮሐንስ ይሰሙና እኔ እያለሁ በዮሐንስ አምላክ ትላላችሁ እንጂ እንዴት በአምላኩ ትላላችሁ ብለው ቢያፈጡባቸው አባ ገብረሐና ጃንሆይ ሌላም ነገር አይደለ፣ ሁለት ሰዎች በጩኸት ተጣልተውብን ነው በማለት ቁጣውን በፈገግታ ተኩት። የምራቱም ሥርዓት በአግባቡ ተፈጸመ። አፄ ዮሐንስ ከፖለቲከኛነት ይልቅ ወደ ሃይማኖተኛነት ያዘነበሉ መሪ ስለነበሩ
የኢትዮጵያን ሃይማኖት አንድ ለማድረግ ሲሯሯጡ መጋቢት 2 ቀን 1881 ዓመተ ምህረት አለፉ። የዮሐንስም ውጥን እንደ ቴዎድሮስ መና ሆኖ ቀረ። አልቃሾችም አፄ ዮሐንስ ሞኝ ናቸው፣ እኛም ሁላችን ናቅናቸው፣ ንጉሥ ቢሏቸው በመሃሉ ወሰን ጠባቂ ልሆን አሉ። በደንቢያ መታረድ አዝኖ ዮሐንስ ደሙን አፈሰሰ እንደ ክርስቶስ። የጎንደር ሃይማኖት ቆማ ስታለቅስ አንገቱን ሰጠላት ዳግማዊ ዮሐንስ ብለው ሙሾ ደረደሩላቸው። ምዕራፍ 3 ከስደት ወደ ቤተ መንግሥት። አፄ ዮሐንስ በሞቱ በ8ኛው ወር የቀድሞው የአፄ ቴዎድሮስ ምርኮኛ አቤቶ ምኒልክ በምድረ ኢትዮጵያ የሚያስፈራቸው ኃይል እንደሌለ አስረገጡ። ጥቅምት 25 ቀን 1882 ዓመተ ምህረት ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ተብለውም ተቀቡ። በዚህ ጊዜ አባ ገብረሐና ጎንደር የሚገኘው የአቡነ ሐራ ገዳም አስተዳዳሪ ሆነው ይሰሩ ነበር። ጥቂት ዓመታት እንዳገለገሉም ድርቅ ገብቶ የአገሩ ሕዝብ ተራበ። የገዳሙ አስተዳዳሪ የሆኑት አባ ገብረሐናም ከተሰበሰበው የስለት ገንዘብ 1000ውን አንስተው ለባላገሩና ለካህናቱ አከፋፈሉ። ወዲያውኑ ካህናቱ አስተዳዳሪያችን በሺህ የሚቆጠር ብር በልተውብናል ሲሉ አዲስ አበባ አፈ ንጉሥ ነሲቡ ዘንድ ይከሷቸዋል። አፈ ንጉሥ ነሲቡም በአስቸኳይ የማዘዣ ወረቀት ጽፈው ወደ አዲስ አበባ እንዲመጡ ያደርጋሉ። እንደ ደረሱም አጋፋሪው አባ ገብረሐና መጥተዋል ሲል እኛ ቀልደኛ ናቸው በማለት አፈ ንጉሥ ቢያንጓጧቸው አባ ፈጠን ብለው ብሉይና ሐዲስማ በነሲቡ ይፈተታሉ፣ ይተረጎማሉ ሲሉ መለሱላቸው። ክርክሩ እንደተጀመረም ገንዘቡን ማጥፋትዎን አያምኑም ብለው ጠየቋቸው። በእርግጥ ለነዳያን የሚሰጠውን አውጥቼ ሰጥቻለሁ፣ ለመሥዋዕት የሚውለውንም እንዲሁ፣ የተረፈውን ግን ፍትሐ ነገሥቱ በሚያዘው መሠረት ለማኅበሩ ሰጥቼ ተካፍለውታል። እንግዲያውስ ያጠፉትን ገንዘብ መክፈሎ አይቀርም። ታዲያ እኔ ገብረሐና ምን ይመጣብኛል ብለው ነው? እንደ ምጥዋ ዕቃ በነሲብ አልሸጥ። አጋፋሪ ዝም ትለኛለህ? ወስደህ ቀፍድድልኝ እንጂ ሲሉ አፈ ንጉሥ በደም ፍላት አዘዙ። እንደ አጋጣሚ ግን የምኒልክ የእልፍኝ አሽከር ራስ አባተ ችሎት ተገኝተው ኖሮ አፈ ንጉሥ ምንም እኔ እንኳን ባላውቃቸው ጃንሆይ የኒህን ሰው ክብር ሲናገሩ ሰምቻለሁና ትጣላላችሁ ሲሉ ያስጠነቅቋቸዋል። ታዲያ ምን ይሻላል? ጃንሆይ ይፍረዱባቸው። በዚህ ተቆረጠና ተከሳሹ ገብረሐና ምኒልክ ችሎት ቀረቡ። አፈ ንጉሥም የወንጀሉን ይዘት ለንጉሡ ሲያስረዱ እኒህ ቄሶች አስተዳዳሪው የገዳማችንን ገንዘብ በልቶብናል በማለት ከሰውት እሱም መብላቱን አምኗል። ሆኖም ክፈል ብለው በክፉ ቀን ለሕዝብ አካፍየዋለሁ ብሎ መልስ ሰጥቷል እንዳሉ ዳግማዊ ምኒልክ አፈ ንጉሡ የጀመሩትን ሳያስጨርሷቸው ካፋቸው ነጥቀው አንተ ምትለው እሳቸውን ነው ብለው ገሰጿቸው። ከዚያም ወደ አባ ገብረሐና ዘወር ብለው ጌታ አባ ገብረሐና ፍትሐ ነገሥቱን አዋቂ አልነበሩምን? ምን ነካው? በማለት ቢጠይቋቸው ፍትሐ ነገሥቱማ ከገባው ብጻት ሲሶው ለካህናቱ ሲሶው ለሰራያን ሊሰጥ ይገባል ይላል። ስለዚህም ክፉ ቀን ቢሆን እኔም ለሕዝቡ አካፈልኩት። አቡነ ሐራ እንደው አባታቸውን አይጦሩበት፣ ልጃቸውን አይደሩበት። ታዲያ ገንዘቡ ተቀምጦ ምን ይሆናል ብዬ ነው ጃንሆይ ሲሉ አብራሩ። አበጀህ ቀድሞውንስ የተማርክ አይደለህ ብለው ምኒልክ ፍርዱን አጸኑላቸውና በነጻ አሰናበቷቸው። ከዚያም የቀድሞው ራጉኤል አካባቢ ቤት አሰርተውላቸው አቋቋምና መርገድ እያስተማሩ እንዲቀመጡ ለመኗቸው። አባ በሐሳቡ ስለተስማሙ ዕውቀታቸውን እያካፈሉ መኖር ጀመሩ። እንጦጦ በ1875 ዓመተ ምህረት የተተከለው ራጉኤል ቤተ ክርስቲያን ውስጥም በስፋት ማስተማር ቀጠሉ። አፄ ምኒልክ ዕለት ዕለት ቅቤውን፣ ማሩን፣
ቡልኮውን ይልኩላቸው ነበር። እንዲያም ሆኖ የእንጦጦን ብርድ ያልቻሉት አባ ገብረሐና የእንጦጦን ብርድ የለመደ ሲኦልን አይሰቀቃትም ይሉ ነበር ይባላል። አባ ገብረሐና በልቶ ጠጥቶ መተኛትን እንጂ ትምህርት የማይወድ ሰነፍ ተማሪ ነበራቸው። ታዲያ አንድ ጊዜ ጠርተውት እስቲ ይህን ምዕራፍ ውጣው ብለው አዘዙት። ተማሪውም እንደምንም አምታቶ ጨረሰና የኔታ ጨረስኩ ጎበዝ አይደለሁም ብሎ ቢጠይቃቸው እንዴታ ጎበዝ እንጂ ያውም ብላተኛ አሉት ይባላል። ከጥቂት ቀናት በኋላ አባ ገብረሐና ግብር እንዲበሉ ይጠሩና ቤተ መንግሥት ይመጣሉ። ይሁን እንጂ ከመኳንንቱና ካህናቱ ጋር እየተጋፉ ሲገቡ አንድ የማያውቃቸው ከልካይ በቀጨሞ ጀለጣቸው። እንደምንም ብለው ከገቡ በኋላ ግን እልህ ስለያዛቸው ምግቡንም መጠጡንም አልበላ አልጠጣሉ። ምን ሆነሃል ገብረሐና ብለው ምኒልክ ቢጠይቋቸው ትንሽ ቀጨሞ ስለቀመስኩ ነው ጃንሆይ በማለት መለሱላቸው። የኔታ ገብረሐና አጭር ድምፀ መልካምና መልከ ቀና መነኩሴ ነበሩ ይባላል። በቁመታቸውም ማጠር የተነሳ የሚጠቀሙባት ጭራ ትንሽ ነበረች። በጊዜው ትልቅ ጭራ ማንገርፈፍ የጨዋነት መለኪያ ሆኖ ይቆጠር ነበርና አንዱ ግዙፍ መኮንን እንዴት እርሶን የሚያክል ሰው ይችን ቆራጣ ጭራ ይይዛል? ለእርሶ የምትገባ አይደለችም ቢላቸው ለእኔ ፊት እንደው ትበቃኛለች፣ ደንብ ያልከለክልባት ሲሉ መለሱ። አባ ወደ ሀገራቸው መመለስ እንዳሰቡ ልብስ እንዲሰሩላቸው ከሸማኔዎች ጋር ይዋዋላሉ። ከጥቂት ቀናት በኋላም በበቅሎ ታጅበው ወደ ቤተ መንግሥት ሲወርዱ ሸማኔዎቹ እንዳዩአቸው ጃንሆይ የሚያከብሯቸው ቄስ መጡ ብለው ፈጥነው ሲነሱ አንዱ አመለጠው። ይህን አባ ሆዬ ልብሴን እስካሁን ሳትሰሩልኝ መቆየታችሁ ሲገርመኝ አሁንማ እስከ መቋጠሩም ተዋችሁታ አሏቸው። ሊቁ ገብረሐና ቀሳውስቱንና ዲያቆናቱን ከማስተማር በተጨማሪ ሥርዓተ ቤተ ክርስቲያንንና ሥርዓተ ቤተ መንግሥትንም ለዳግማዊ ምኒልክ ያስጠኑ ነበር። በዚህ ዓይነት አዲስ አበባ ከቆዩ በኋላ ንጉሡን ተሰናብተው ወደ ጎንደር ጉዞ ጀመሩ። ምዕራፍ 4 ድንግልና ፈረሰ። የአባይ በረሃ የመኪና መንገድና ድልድዩ ሳይሰራለት ከአዲስ አበባ ወደ ጎጃም አልፎም ወደ ጎንደር የሚሄደው መንገደኛ ሁሉ ደጀን እስኪደርስ ድረስ ልክ የመከራ ትንቢት እንደተነገረበት ሰው ከአሁን መከራው ደረሰብኝ ብሎ ልቡ እየፈራና እየራደ የሚያልፍበት ቦታ ነበር። አባይ አንድ ሞት ብቻ አይደለም፣ ብዙ ሞት ተሰብስቦ የሰፈረበት፣ ብዙ ስቃይ፣ ብዙ ጣር ተሰብስቦ የሰፈረበት ቦታ ነበር። ስለዚህ ከዚያ አልፎ የሚሄዱ መንገደኞች አባይን ክረምት እንደሆነ በጉም በጋ እንደሆነ በጭጋግ ተሸፍኖ የሚታወቀውንም የማይታወቀውንም ሞትና ጣር ሁሉ በጉያው ሸሽጎ እንደ ሲኦል ንጉሥ በሚያስፈራ ግርማ ከላይ እስከ ታች ተጋድሞ ሲመለከቱት ልባቸው ሲሸበር ይቆይና ወዲያው ከጉሙ ወደ ጭጋጉ በላይ አሻግረው ሲያዩ እዚያ ከደረሱ ሞቱ ሁሉ ጣሩ ሁሉ ወደ ኋላቸው የሚቀር እንጂ ወደፊት የማይገጥማቸው ሆኖ ስለሚታያቸው በደህና የሚደርሱበትን ዘዴ ብቻ ማሰብና ማሰናዳት ይጀምራሉ ብለው ደራሲ ሐዲስ ዓለማየሁ እንደጻፉት አባ ገብረሐናም ከጣሩ ወዲያ ማዶ ያለው የትውልድ ሀገራቸው እየታያቸው ጉዟቸውን ቀጥለው አባይ በረሃ ገቡ። ብዙም ሳይቆዩ የአባይ ወሮበሎች ከየጥሻው እየወጡ ከበቧቸው። ያለቻቸውን ጥሪት ሊዘርፏቸውና ሊገርፏቸው አቅመ ደካሞቹና ነፍጥ የለሾቹ መንገደኞች ያላቸውን ሁሉ አስረከቡ። ጠብ መንጃ ያላቸው ግን እየተታኮሱ አመለጡ። አባ ገብረሐና ነፍጥም አቅምም አልነበራቸውም፣ አንዲት አገልግል ብቻ እንጂ። አገልግሊቱ ግን ንብረታቸውን ሁሉ ሸክፋ ይዛ ነበር። ሽፍቶቹም ስለጠረጠሩ አምጣ፣ እሱ ምንድነው ያዝከው ሲሉ አባን አፋጠጧቸው። አባ ገብረሐና የበረሃው ወበቅ አስጨንቋቸው ጥምጥማቸውን ፈተው ነበርና ወላሂ
በደንብ የተሠራ ሥጋ ወጥ ነው፣ እንብላ ብለው አገልግሊቱን እንደ መፍታት ሲሉ ኧረ ወግድ የእስላም ሥጋ አንበላም ብለው አባረሯቸው። ይህን ብልሃታቸውን ያዩ አብረዋቸው የነበሩ መንገደኞች የተራረፈ ብራቸውን ሰብስበው ከጉድ ያውጡን አባታችን፣ ባዶ እጃችንን አገራችንን እንዳንገባ ይርዱን ብለው ተማጸኗቸው። አጅሬም ጥቂት ካሰቡ በኋላ የመንገደኛውን ገንዘብ ጠቅልለው በወሳንሳ አሸክመው እንደታጀቡ ጉዞ ቀጠሉ። ጥቂት እንደተጓዙ ሌሎች ሽፍቶች ሲመጡ አዩ። በዚህን ጊዜ አባ ገብረሃና በርኖሳቸውን ገልብጠው ለብሰው ልጄ ብሬ እያሉ ጩኸታቸውን ለቀቁት። ብሩን የተዘረፈውን መንገደኛ የብሩ ነገር አሳዝኖት እምባ ይራጭ ጀመር። ሽፍቶቹ ምን ሆናችሁ ነው የምትላቀሱት ሲሉ ጠየቁ። አይ ልጄ ብሬን ተስቦ ይዞት እዚህ አፋፍ ላይ ስላረፈብኝ እርሜን እያወጣው ነው። ከፍ ብዬ ቤተክርስቲያን ካገኘው ቀብረዋለሁ በማለት አባ መለሱና በሰላም ጉዟቸውን ቀጠሉ። ይሁንና የዚህ አይነቱ ዘዴ አደገኛነት ወዲያውኑ የተከሰተላቸው አባ ገብረሃና ሌላ መላ ፈጠሩ። ብሩን ሁሉ ሰብስበው ተልባ እያሹ የሚበሉባት ገበታ ውስጥ ለመክተት እንዳሰቡትም ገንዘቡን ገበታዋ ላይ ሰበሰቡና ለስለት በገዙት ልብስ ሸፍነው ሰው ታቦት እንደያዘ ሁሉ በዝግታና በሥርዓት እንዲጓዝ አደረጉ። እንደፈሩትም አሁንም ወሮበሎች ብረታቸውን እንደያዙ መጡ። ምንድነው የያዛችሁት? ታቦት ከአዲስ አበባ አስባርከን መመለሳችን ነው። ማን የሚሉት ታቦት ነው ለመሆኑ? የተልባ ማሻ ቅዱስ ሚካኤል። ከዚያ በኋላ ምንም አይነት አደጋ ሳያጋጥማቸው አባ በሰላም ጎንደር ደረሱ። ከተማው አካባቢ እንደተቃረቡ ሁለት ሴቶች ውሃ ተሸክመው ዳገት ሲወጡ አንደኛዋ ሲያመልጣት ሰሙና እየሳቁ ከሴቶቹ ኋላ ሲሄዱ በድጋሚ ያመልጣታል። ሴትየይቱም ደንግጣ ሰው መኖር አለመኖሩን ለማረጋገጥ ዞር ብትል አባ ከበስተጀርባዋ ኖረዋል። ውይ አፈር በበላሁ መቼ መጡ አባ ብላ ብትጠይቃቸው በታሳስ ሄጄ በጠር መጣው ሲሉ መለሱላት። ወዲያውኑ ወደ ትውልድ መንደራቸው ናባጋ ጊዮርጊስ ሄደው መኖር ጀመሩ። ከወዳጅ ዘመድ ተደባልቀው ጥቂት ከቆዩ በኋላም ለረጅም ጊዜ ያላገኟትን አንድ ዘመዳቸውን ለመጠየቅና የጥምቀት ድግስ ለመጋበዝ ራቅ ወዳለ ስፍራ ሄዱ። ጣናን በታንኳ ተሻግረው እንደደረሱም ሞክቱ ታርዶ ጠላውም ተቀድቶ ቀረበ። ይሁንና የቤት እመቤቲቱ ባልትና ዕጣ ክፍላቸው አልሆነ ኖሮ ጠላውም ሆነ ወጡ ቀጠንጠን ያለ ነበር። አባ የድሮ ጨዋታ እያመጡ ዘመዳቸውም በቅርብ የሆነውን እያወጉላቸው ሲበሉ እንግዳን መጋበዝ የአባቶች ነውና ይብሉ ይጠጡ እንጂ አባ ለምን ችላ ይላሉ ቢሏቸው አባም ኧረ በላለሁ እጠጣለሁ ይሄማ የመጣውበትም አይደል አሏቸው ይባላል። አንደዚህ ደግሞ አንዲት የጎንደር ሴት ዘንድ ራት ይጋበዙና ይሄዳሉ። ከጣና ሐይቅ የተጠመደ ሲልዞ ጉልዞ የተባለ የዓሣ አይነት ላቀርብሎ ብላ ብትጠይቃቸው ግን የጎንደር ወግ ይድረሰኝ በማለት ይግደረደራሉ። ሴትየይቱም ብዙ ሳታግደረድራቸው ዓሣውን ስታነክተው ቆየች። ሆኖም ዕቃ ረስታ ኖሮ ጓዳ ስትገባ አጅሬ መብራቱን አጠፉና ሲልዞ ጉልዞውን ሁሉ ፊታቸው አመጡት። መብራት ሲበራም ዓሣው አባ ፊት ተገኘ። ወይዘሮይቱ ወይ ጉድ ይሄን ዓሣ ምን እዚያ ወሰደው ብላ በመገረም ብትጠይቅ ዓሣ እንደ ልቡ ሲራወጥ ይኖራል እንጂ መች አንድ ቦታ ይቀመጣል ብለዋት ዓሣቸውን እንክት አድርገው በልተው ወደ አገራቸው ተመለሱ። ከዚያም ናባጋ ጊዮርጊስ ተመልሰው ሲኖሩ ከዕለታት ባንዱ ቀን ሠራተኛቸው ምሳ በጊዜ ያልሰራች ኖሮ ተልባ ሰጥታቸው እሷኑ አጣጥመው ወደ ገበያ ሲሄዱ አንድ አንካሳ ደብተራ ጥርሳቸው ላይ የተጣበቀውን ተልባ አይቶ አባ ዛሬ ተልባ ስንት አለ ብሎ ቢያሽሟጥጣቸው አጅሬ ነገሩ ወዲያው ገባቸውና ተልባማ በጠማማው ጣሳ ሁለት ሲሸጡ አለ አሉት። ተረቡ ያልተሳካለት ደብተራም ነገሩን ስለተወ ስላዝመራቸው አዋዩት። ደብተራውም ማሳቸው ዙሪያ እሳት ቢያነዱ አሳማ ድርሽ እንደማይል ይገልጽላቸውና አመስግነውት ይሄዳሉ።
ቤታቸው እንደደረሱ ተልባ ሰጥታ የሰደበቻቸውን ሠራተኛ ለመደብደብ ሰበብ ሲፈልጉ ውሃ ቀድታ ስትመለስ የነበረችው ሠራተኛ እንስራዋን በደንብ ባለመያዟ ወዲያና ወዲህ ሲወዛወዝ ልብሷ በስብሶ ውሃ ተጋምሶ ደረሰች። ይሄኔ እንዴት ውሃውን አፍስሰሽ ልብስሽንም አበስብሰሽ ትመጫለሽ ብለው ይዠልጧት ጀመር። ሆኖም ገላጋዮች ወዲያውኑ ደርሰው ምን ነው አባ፣ ልብሱ እንደሆነ የራሷ ነው፣ ውሃውንም ራሷ ነች ሄዳ የምታመጣው ቢሏቸው አሄሄ ቅባኑጌም ቢሆን ኖሮ እኮ ፈሶ አልቆ ነበር አሏቸው። ከዚያም ራታቸውን በልተው አሳማ ጥበቃ ሄዱና በማሳው ዙሪያ እሳት አንቀልቅለው ሲሯሯጡ አደሩ። በማግስቱ ቢያዩት ግን ያው እንደ ቀድሞው ሆኖ አገኙት። ጠዋት ሠራተኛይቱ አሳማው ቀለል ብሎ አድሮ እንደሁ ብትጠይቃቸው ምን ይቃለላል፣ በደንብ አድርጌ በመብራት ሳበላው አደርኩ እንጂ ብለው መለሱላት። በዚሁ ታርቀው እንዳሉ ሠራተኛይቱ ወንዝ ትወርዳለች። ሆኖም ውሃ ይዛ በመምጣት ፈንታ የእንስራ ስብርባሪ ተሸክማ መጣች። አባ በድርጊቷ ተናደው በድጋሚ ደበድቧት ጀመር። ጎረቤቶቻቸው አሁንም እየተሯሯጡ መጡና አይ ከሆነ በኋላ ለምን ይመቷታል አባ፣ አስቀድሞ ነበር እንጂ መቅጣት ቢሏቸው ከት ብለው ስቀው ትሰብሪያለሽ ብዬ አስቀድሜ ለመታት ኖሯል አሉ ይባላል። እንዲህ ሲኖሩ ሳለ አንድ ባለጸጋ ትልቅ ድግስ ደግሶ የታወቁ ካህናትን በሙሉ ጋበዘ። ከነዚህም አንዱ አባ ገብረሐና ነበሩ። አባ ገብረሐና በልጅነታቸው መንኩሰው ፍጹም መልአክ መስለው ከሊቅነት ጋር ምንኩስና ተጨምሮ ዓለም ሁሉ ሲቀናባቸው ብዙ ዘመን ኖረዋል። በኋላ ግን ከካህናቱ ጋር ግብረ ሰላም ተጠርተው ማኅሌት ገንቦ እየወረደ ጠጃቸውን ከጥሩ ጠላ ጋር ሲቀመቅሙ አምሽተው ስካር ጀግና ነውና ሰውነታቸው ዝሎ ግብዣው ቢዘገይ ከዋሉበት ተኙ። ባልንጀሮቻቸውም አሁን ከተኙበት ቀዝቅሰን ይህን ሁሉ መንገድ በጨለማ ከሚንገላቱ ከዚሁ ተኝተው ቢያድሩ ይሻላል ብለው ትተዋቸው ሄዱ። ለካስ ባለ ግብረ ሰላሙ የማዘንጊያ አባት ኖሮ ሰክረው ስላገኘቻቸው አስፈርሳቸው አደረች። ማለዳ ኪዳን ሲደርስ ቆባቸውን ወስደው ከምህዋሩ ላይ አስቀመጡት። ከካህናቱ አንዱ ቅዱስ ይበሉ ቢላቸው ጨምላቄ እኔስ ተጨማልቅ ያለሁና አንተ በል አሉት። እንዴት አባ መጽሐፉ ይሠራዋልን? አይ ጨምላቄ የሰውን እንጂ የራስህን አታይም። ባልንጀራ ሲወድቅ ጥሎ መሄድንስ መጽሐፉ ይሠራዋልን? አሉትና በዚሁ ቃል ቆቡን በመጣበት አኑረው በድብትርና ኖሩ። ምዕራፍ 5 የትዳር ዓለም። የወይዘሮ ማዘንጊያና የአለቃ ገብረሐና ጋብቻ ስርቆትና ጠብ የተደባለቀበት ነበር። ከሁሉም በላይ ግን አለቃ ቀልድና ለዛ ያለው ጨዋታ ወዳድ ስለነበሩ ጠባያቸውም ሆነ ኩርፊያቸው ለዛ ቢስ አልነበረም። ታዲያ አንድ ቀን ከባለቤታቸው ጋር ለቅሶ ውለው በጣም ርቧቸው ይመለሳሉ። ቤት እንደደረሱም በእስቲ ቶሎ ብለሽ የምንበላውን አምጭልን ብለው የሚበላ ሲጠባበቁ ማዘንጊያ ጓዳ ገብተው ቀለጡ። አለቃ ነገሩ ገርሟቸው ማዘንጊያ፣ አረ ማዘንጊያ እያሉ ሲጣሩ ማዘንጊያ በትልቁ ጎርሰው ኖሮ አቤት ማለት ተስኗቸው አሉ። አለቃም ነገሩ ገብቷቸው ወላዲታ አምላክ ከምኔው ድመት ሆንሽ አሏቸው። መንገዱና ፀሐዩ አድክሟቸው ኖሮ አለቃ ራታቸውን በልተው አንዲት ዋንጫ ጠላ እንደጠጡ እንቅልፍ ተጫጫናቸው። እኩለ ሌሊት ገደማ አህያቸው ቡሊ ጩኸቱን ለቀቀው። አለቃ ግን እንዳልሰማ ሰው ቸለል ብለው ቢተኙ ወይዘሮ ማዘንጊያ ኧረ እባክዎትን ይነሱ
ቡሊን ጅብ ሊበላው ነው እኮ ያስጥሎት እያሉ ቢወተውቷቸው አለቃ ሆዬ ተይኝ ማዘንጊያ እፈራለሁ አሏቸው። ይሄኔ ማዘንጊያ ተበሳጭተው ለስሙ ነዋ ያንጠለጠሉት ቢሏቸው አይ ማዘንጊያ በሱማ ቡሊ አይበልጠኝም ብለሽ ነው ብለዋቸው እንቅልፋቸውን መለጠጥ ቀጠሉ። በትዳር ዓለም ውስጥ ውለው ሲያድሩ አለቃ ገብረሃና በምሽታቸው ላይ መስረቅ ጀመሩ። መቼም አመል የሚጀምረው ከቤት ነውና ሰራተኛቸውን ለምደው ኖሮ አንድ ሌሊት ከምኝታቸው ወርደው ሰራተኛዋ ዘንድ ደርሰው ሲመለሱ ወይዘሮ ማዘንጊያ ነቅተው ነበርና ወዴት ሄዱ አንቱ ቢሏቸው ውዳሴ ማርያም ልደግም ተነስቼ ነበር ብለው መለሱላቸው። ታዲያ ራቁትዎን ነው እንዴ የሚደግሙት? አረ ራቁቴንም ሆኜ በሰማችኝ ጥሩ ነበር። ሆኖም ልማድ ክፉ ነውና አጅሬ እንደለመዱት ሰራተኛቸው ዘንድ ጉድ ጉድ ብለው ሲመለሱ ወይዘሮ ማዘንጊያ አድፍጠው ይጠብቁ ኖሮ በፍልጥ ወገባቸውን ለመጧቸው። አለቃ ግን ያልተመቱ መስለው እንደምንም መኝታቸው ላይ ወጡና ምንድነው የወገርሽው ማዘንጊያ ሲሉ ቢጠይቋቸው ኧረ እንጃ ጥጃ መሳይ ነው መሰለኝ አሏቸው። አለቃም ከዱላው ይበልጥ ስድቡ ከንክኗቸው ታዲያ ለድርቅ ጥጃውስ መቻነሰውና ነው በፍልጥ የመታሽው በማለት ጀርባቸውን ሰጥተዋቸው አደሩ። አለቃ ይህን ሁሉ ይፈጽሙ የነበረው የዓይን ወረት እየሆነባቸው እንጂ ባለቤታቸውስ መልከ ጥፉ ሆነው አልነበረም። ይልቁንም ረዥም ቆንጆ ሴት ወይዘሮ ነበሩ። በማግስቱም አለቃ ቂማቸውን ሳይረሱ ወይዘሮ ማዘንጊያ ጓዳ ጉድ ጉድ እያሉ አንቱ ዝናቡ ወዴት ደርሷል ቢሏቸው አለቃ ቆጣ ብለው ለሰማዩ አንቺ ትቀርቢ የለ አሏቸው። ከዚያም ዱላውና መኮራረፉ የሰለቻቸው አለቃ ገብረሃና ይህ መጥፎ ጸባያቸውን በመተው ፈንታ ውጭ መማገጡን መርጠው አንዲት ጎረቤታቸውን ወዳጅነት ያዙ። ወይዘሮ ማዘንጊያ ገበያ የሚሄዱበትን ቀን ጠብቀውም ወዳጃቸውን እቤታቸው ያመጧታል። ሕፃኑ ልጃቸው ተክሌ መደብ ላይ ተኝቶ ነበር። ታዲያ ወዳጃቸውም ልጇን ይዛ መጥታ ኖሮ ከተክሌ ጋር እንዲጫወት መደቡ ላይ አስተኝታው ሳለች ወይዘሮ ማዘንጊያ ዕቃ ረስተው ነበርና እየተጣሩ ሲመጡ ብትሰማ በድንጋጤ የራሷን ልጅ ትታ ተክሌን ይዛ ሸሸች። ማዘንጊያ ልጃቸውን ቢያዩት ሌላ ሆነባቸው። ትኩር ብለው ሲመለከቱት ግን የጎረቤታቸው ልጅ መሆኑን አወቁና ነገሩ ገባቸው። አለቃ ደንግጠው ኩምሽሽ ብለዋል። ይህን አጅሪት ልጁን አንስተው የሚንቀለቀለውን እሳት እያመለከቱ አሁን እዚህ ልጨምረው አንቱ ቀላል እያሉ አለቃን እያዋከቡ ቢያሸብሯቸው በተሰበረ አንደበት ተይ ማዘንጊያ እዚያም ቤት እሳት አለ በማለት አስጣሏቸው። ወዲያውኑም ባለቤታቸው እግር ላይ ወድቀው ይቅርታ ከጠየቁ በኋላ ሰላም ወረደ። ሆኖም ውለው ሲያድሩ አለቃ ልብ ውስጥ ተዳፍኖ የነበረው የፍቅር ረመጥ ተቀሰቀሰባቸው። የፋሲካ ሰሞን ወይዘሮ ማዘንጊያ ሥራ በዝቶባቸው ሲንጎዳጎዱም አጋጣሚ ያገኘው ብለው አጅሬ ተንደርድረው ጎረቤት ወዳጃቸው ዘንድ ይሄዳሉ። ዳሩ ግን አጉል አጋጣሚ የሆንባቸውና አባወራ ጉብ ብሎ ሰው ግጥም ብሎ ሞልቶ ያልጠራ ጠላ እየጠጣ ሲጫወት ይደርሳሉ። ምን ተፍረታቸውን ጥቂት ተጫውተው እንኳን አደረሳችሁ ብለው ሊወጡ ሲሉ ውሽሚት ይጫወቱ እንጂ ምን አስቸኮለው ብትላቸው የለም ቸኩያለሁ ባል ሲወጣ መጣለሁ ብለዋት ወደ ቤታቸው ሄዱ። ባል ሆዬ ይህን ሰምቶ ኖሮ እያደባ ሲጠብቃቸው እንደለመዱት ሹክክ ብለው ገብተው ያገኛቸውና በክትክታ ቢያገላብጣቸው የሴት ያለህ እያሉ ጮኸታቸውን አቀለጡት። በአካባቢው የነበሩ ሰዎች ገላገሏቸውና ጠቡ በረድ ሲል ምን ነው አያ የወንድ ያለህ የማይሉ ብለው ቢያፌዙባቸው ወይ ግሩም አንዱ ሲበቃኝ ደግሞ መጨመሪያ የወንድ ያለህ ልበል በማለት አሳቋቸውና ተለያዩ። አለቃ ገብረሃናም
ከመጠጥና ሴት ታቅበው ብዙ ጊዜያቸውን ቤታቸው ማሳለፍ ጀመሩ። ከባለቤታቸውና ከልጃቸው ጋር እየተጫወቱ የፍስሐ ጊዜን ቢያሳልፉም ያዩትን አጉል ነገር ሁሉ ከመንቀፍና ከመተረብ ተቆጥበው አያውቁም። አንድ ቀን ከልጃቸው ተክሌ ጋር ሲጫወቱ ወይዘሮ ማዘንጊያ ይሰሩ የነበሩትን ወጥ ብዙ ጊዜ በማማሰያ ሲቀምሱ ያዩዋቸዋል። ማዘንጊያ ወጡን ሰርተው እንደጨረሱም ከምድጃ አወርደው ሊያስቀምጡት ሲሉ ቀሚሳቸው አደናቀፋቸውና ወጡ ቢፈስ ማዘንጊያ ጮኹ። ይህን አለቃ ተናደው መላስ ብቻ አሏቸው ይባላል። ሌላም ቀን እንዲሁ ማዘንጊያ ወጥ ሲሰሩ አለቃ ተቀምጠው ይመለከቷቸው ነበር። ሚስቲቱም ወጡ መብሰሉን ጨው ቅመሙ በሚገባ መመጠኑን ለማረጋገጥ ደጋግመው ማማሰያቸውን እያጠለቁ ይቀምሱ ነበር። ሆኖም አለቃ አርቧቸው ኖሮ ትዕግሥታቸው አለቀና ማዘንጊያ ራታችን እሱ ከሆነ ለእኔም መቋሚያዬን አቀብኝ በማለት አሳቋቸው። የቀድሞ ተማሪ እየቀፈፈ ነበርና የሚማር አንዱ ተማሪ ሊለምን አለቃ ቤት ይመጣል። እንዳጋጣሚ መሶባቸው ባዶ ስለነበረም ማዘንጊያ ትንሽ ቁራሽ ይሰጡታል። ይህችን ምን ላርጋት ብሎ ተማሪ ማፍጠጥ። ይህን አተካራ የሰሙት አለቃም አየ ሁሉን አስተምሩኝ ብላታ በማለት በእጃቸው አሳይተው ነገሩት። ተማሪውም በእኒህ ሰው ጨዋታ ተገርሞ እየሳቀ ሄደ። ብዙ ሳይቆዩ ግን ጨዋታ የማይገባው ቀልድ የማይጥመው እንግዳ መጣባቸው። በቀድሞ ዘመን በሆነ ባልሆነው መቻያ እየተባለ ወታደር በየቤቱ እየገባ ብዙ የግፍና የብልግና ሥራ ይሠራ ነበር። ታዲያ አለቃም ቤት አንዱ ወታደር ገብቶ ይህን አምጣ ያንን ድገም ሲላቸው ቆይቶ ማዘንጊያ ቢያስጎመጁት አለቃን የበቅሎ ሳር ያምጡ አላቸው። እሺ ማዘንጊያ ገመድ ይዘሽ ነይ። ለምን? እሷማ እንጀራ ትጋግር ወጥ ትስራ እንጂ። የለም ትምጣ፣ እኔ ሳጭድ እሷ ትታቀፋለች አሉ አለቃ በሐሳባቸው ጸንተው። ይሁን እንጂ ወታደሩ ፈርጠም ብሎ በጊዜ ቢሄዱ ይሻላል ቢላቸው ሳር አጨዳ ሄዱ። ከዚያ ወዲህ የሆነውን ሁሉ የሚያውቅ የለም። አለቃ ግን ብልህ ስለነበሩ የተደረገው ሁሉ ሳይከሰትላቸው አልቀረም። ሆኖም አህያውን ፈርቶ ዳውላውን እንዲሉ ባለቤታቸውን ከማኩረፍ ሌላ ምንም ሊያደርጉ አልቻሉም። እልሃቸውን የተወጡ ቁርሿቸውንም የቀረፉ መስሏቸውም ወደ ጥንቱ ምግባራቸው ተመለሱ። ቢሆንም ከዚህ ቀደም የቀመሷት ዱላ ስላልተዘነጋቻቸው ወዳጅ የያዙት ከመንደራቸው ራቅ ካለ ጎጥ ነበር። አለቃ ወዳጅ እንደያዙ ባለቤታቸውን ማክበራቸውን ተውት። የወይዘሮ ማዘንጊያ ባት በካራ ተቀርድዶ ኖሮ እስከ ዕለተ ሞታቸው ድረስ ይሄው ጠባሳ እግራቸው ላይ ይታይ ነበር ይባላል። ታዲያ አለቃ ገብረሃና የአዲሲቱ ወዳጃቸው ፍቅር አነሁልሏቸው ስለነበርና የወታደሩ ድርጊትም ከአይምሮአቸው ስላልተፋቀ የማዘንጊያን ዓይን ማየት ጠልተው ነበር። እልቅና እንደተሾሙም ወዳጅ ዘመድ ሹመት ያዳብር እንኳን ደስ አለዎ በማለት ቤታቸው መጥተው ሳለ አንደኛው እንግዳ ሹመቱ ባለቤትዎትን ተስማማቸውን ብሎ ቢጠይቃቸው ከአራባት ምን ትሆናለች ብለህ ነው ሲሉ መለሱለት። አለቃን የዝሙት መንፈስ ተጠናውቷቸው ብዙ ጊዜያቸውን በውስልትና ቢያሳልፉም እኩይ ተግባር ተሰውሮ አይኖርምና መጥፎ ግብራቸው በመጨረሻ ተገለጠባቸው። ነገሩ እንደዚህ ነው። ወይዘሮ ማዘንጊያ የባለቤታቸው ሁናቴ ስላጠራጠራቸው ክትትል ማድረግ ጀመሩ። መጀመሪያ አሽከራቸውን ጠርተው አለቃ የት እንደሚሄዱ እንዲነግራቸው ቢለምኑት አሻፈረኝ አለ። አለቃ አስጠንቅቀውት ስለነበረ ምንም የማውቀው ነገር የለም ሲል ሸመጠጣቸው። ሆኖም ከብዙ ልመናና ውትወታ በኋላ አንዲት ፍንጭ ሰጣቸው። እኔ የምነግሮት ነገር ባይኖርም በቅሏቸው ታሳየዎታለች ሲል ማዘንጊያም የአለቃን በቅሎ ተፈናጠው ከጎጣቸው እንደወጡ በቅሎይቱ ሰተት አድርጋ አለቃ ወዳጅ ቤት ግርግም ይዛቸው ትገባለች። ከዚያማ ማዘንጊያ እሳት ለብሰው እሳት ጎርሰው ተመለሱና አለቃን ውሾ እገሊት ውሽማህም አይደለች ብለው አፈጠጡባቸው። ኧረ በፈጠረሽ ይህን ውሸት ማን ነገረሽ? ውሾ ትክሰኛለህ
የገዛ በቅሎህ መስክራባሃለች። አረገኝ እሷማ ዳገቱን ውጪ ቁልቁለቱን ውረጅ እያልኩ ስለምደበድባት ቂመኛ የማይደለች። ከፈለግሽ ከበጎቹም ከፍየሎቹም ምስክር ቁጠሪና ክሳለሁ፣ አሊያ በባላጋራዬ አልረታም ብለው አለቃ አደናገሩ። ማዘንጊያም በአፍ ብልጣብልጥነትማ ቀድሞውንስ ማን ችሎህ በማለት እያጉተመተሙና የበቀል እርምጃ እያውጠነጠኑ ወደ ጓዳቸው ገቡ። ወይዘሮ ማዘንጊያ የበቀል ጥንስሳቸውን ሲያብላሉት ሰነበቱ። በመጨረሻም ከጎረቤታቸው አንዱን ወዳጅነት ይዘው ተቀመጡ። አለቃ ይህን እንደተረዱ ቅናት አደረባቸው። ባለቤታቸውንም በነገር መጎንተል ጀመሩ። አንድ ቀን ማዘንጊያ ውጭ አምሽተው ቢመጡ በሩ ተቀርቅሮ አገኙት። በሩን እንዳንኳኩም አለቃ እየከፈቱ ማዘንጊያ ነሽ? አያንቺ ነገር በይስቲ ተጨረሰሽ ገብተሽ እንደሆነ በሩን ልዝጋው አሏቸው ይባላል። አንድ ቀን ደግሞ አለቃ ጓሮው ተቀምጠው ሳለ የማዘንጊያ ወዳጅ መጥቶ ኖሮ ሲስማቸው አዩ። ሰውየው እንደሄደም ያላዩ መስለው ወደ ቤታቸው ሲገቡ ወይዘሮ ማዘንጊያ እንግዳ ሲጠብቅዎት ውሎ ሄደ ቢሏቸው ምነው ባክሽ እዚህ ተቀምጬ ሳመሽ የማትነግሪኝ በማለት መለሱላቸው። ወይዘሮ ማዘንጊያ ፍቅር እየጠናባቸው መጥቶ ኖሮ ውጭ ሲሉ ቤታቸውን እርግፍ አድርገው ተውት። ለአለቃ ገብረሃና የሚያቀርቡላቸው ምግብ እንኳን ሳይቀር እንደ ነገሩ ሆነ። ጠዋት ተልባ፣ ምሳ ተልባ፣ ራትም ተልባ፣ የሚጠጣውም ሁሉ ተልባ ሆነ። አለቃ በደሉ ቢበዛባቸው ምን ነው ማዘንጊያ ካልሆነ በላዬ ላይ ዝሪብኝ ሲሉ አምርረው ተናገሩ። አለቃ ከዚያን ጊዜ ጀምሮ ከተልባ ቢገላገሉም የዘወትር ቀለባቸው ሽሮ ሆነ። ገብረሃናም እስከ መቼ እንደ ሕፃን በሆዴ ጉዳይ ስጣላ እኖራለሁ ብለው የተሻለ ምግብ ፍለጋ ወዳጃቸው ቤት ሄዱ። በአጋጣሚ ግን ከሄዱበትም ቤት የሽሮ ወጥ ቀረበላቸው። ይህን አለቃ እየተከዙና ግራ ቀኙን እየተመለከቱ ወይኔ ቤቴ በየት ዞረ መጣ ብለው ሽሮውን እንደ ነገሩ ከለካከፉ በኋላ ወደ ቤታቸው ተመለሱ። በማግስቱ ወይዘሮ ማዘንጊያ ራቅ ካለ ስፍራ እህል ሊያመጡ ሲነሱ ባለቤታቸው እንደተኙ ያደረውን እንጀራ ጠራርገው በልተው ለባለቤታቸውና ለልጃቸው ቁርስ ሳያስቀምጡ ይሄዳሉ። አለቃ ከእንቅልፋቸው እንደተነሱ ቁርስ ቢፈልጉ ያጣሉ። ገብረሃና በሁኔታው ሲበሳጩ የጎረቤት ሰው መጥቶ እሜቴ ወዴት ሄደዋል ቢላቸው ትንሽ እህል ነበረችን እሷን ለማምጣት ሄደች አሏቸው። ከአለቃ ተማሪዎች አንዱ ደስታ የሚባለው የወይዘሮ ማዘንጊያ ወዳጅ ነው እየተባለ ይታማ ነበር። ታዲያ ደስታ ትምህርቱን ሳይጨርስ ሕመም ያድርበትና ባጭሩ ይቀጫል። እንደ ሞተም ጓደኞቹ ለአለቃ ገብረሃና የጓደኛቸውን ሞት ቢነግሯቸው አዬ ደስታዬ፣ አዬ ደስታዬ እያሉ ሙሾአቸውን ደረደሩ ይባላል። አለቃ ገብረሃናና ባለቤታቸው በአጉልልህ ትዳራቸውን የሚያጫጩ ተግባራት ቢፈጽሙም የተክሌ በዕድሜ መግፋትና ይልቁንም የጥሩነሽ መወለድ እንዲሁም የእነርሱም በዕድሜ መግፋት ከሆስልትና እንዲቆጠቡ አስገደዳቸው። ጥሩነሽ እንደተወለደች ቅቤው በገንፎውም በሙቁም አልቆ ኖሮ አለቃ ገብረሃና ሽሮ ወጥ ባዶውን መብላት ተገደው ነበር። ዳሩ ግን አለቃ ሰራተኛቸው ፊቷን በቅቤ ስታብስ አይተው ስለነበር ልጃቸው ተክሌ ዛሬስ ሽሮ ወጡም ቅቤ የለው ቢላቸው አይ ልጄ ቅቤውማ በፊት አልቆ የለም እንዴ አሉት። ወይዘሮ ማዘንጊያ ከአራስ ቤት እንደወጡ ሰውነታቸው ድንቡሽውሽ ብሎ ነበር። አለቃም ጨምተው ነበርና ጋቢያቸውን ተከናንበው ጋደም ብለዋል። ወይዘሮ ማዘንጊያ ወተት ይንጣሉ። ጥቂት እንደተወዛወዙ ግን አመለጣቸው። ይህኔ ሰምተውኝ ይሆን ብለው ለማረጋገጥ ይነሱና አለቃን ገለጥ ቢያደርጓቸው እኔ ዘንድ አልመጣችም ማዘንጊያ፣ እዚያው አንቺ ዘንድ ፈልጊያት ብለው አሳፈሯቸው።
በስተርጅና ስደት። ድርቡሾች በ1880 ዓመተ ምህረት በውስጥ አዋቂዎች እየተመሩ ጎንደር ድረስ ዘልቀው ገብተው አብያተ ክርስቲያናት አቃጠሉ። ቀሳውስትንና መነኮሳትን ሁሉ አረዱ። ከፊሉንም ሕዝብ በምርኮ ስም ይዘው በመጓዝ ላይ ሳሉ ከምርኮኞች አንዱ ተከተልኸኝ ብዬ ዞሬ ዞሬ ሳይ ወይ ጥጋብ ወይ ኩራት ጎንደር ቀረህ ወይ ወገራ ሳላፊ ደንቢያ እንጀራ ጣይ ተበላህ ጎንደሬ አትነሳም ወይ ብሎ መግጠሙ ይወሳል። በጊዜው ድርቡሾችን ሊገታቸው የቻለ ኃይል አልነበረም። ሆኖም ንጉሥ ተክለ ሃይማኖትን አሸንፈው አፄ ዮሐንስን ከገደሉ በኋላ ከፍተኛ እልቂት ስለደረሰባቸው ወደ ኋላ ማፈግፈግ ተገደው ነበር። ይሁንና ውለው አድረው ቁርሾአቸውን ሊቀርፉ በምኒልክ ዘመን መምጣታቸው አልቀረም። ዳግመኛ ድንበር ጥሰው የጎንደርን አካባቢ ወረሩት። አድባራት አቃጠሉ፣ መነኮሳትና ሊቃውንትን ጨፈጨፉ። በዚህ ወቅት በርካታ ሊቃውንት ወደ ሸዋ ተሰደዱ። አለቃ ገብረሐናም ባለቤታቸውንና ልጆቻቸውን እምን ጉድጓድ ደብቀው እንደሚሰደዱ ሲያስቡ ድርቡሾች ከፍተኛ ዝግጅት አድርገው ኖሮ ጣና አካባቢ በድንገት ደረሱ። ይህን አለቃ ወይዘሮ ማዘንጊያንና ሴት ልጃቸውን ጥሩነሽን ወደ መሃል በጌ ምድር ካሸሹ በኋላ ተክሌን ወሎ ወርዶ ለራስ ሚካኤል እንዲያድር ነግረውት መርቀው ካሰናበቱት በኋላ እርሳቸውም ወዳጃቸው ምኒልክን ሊያገለግሉ ቆርጠው ወደ ሸዋ ሊሰደዱ ተነሱ። እዚህ ላይ አድማጭ ተክሌ ብቻውን እንዲሰደድ ማድረግ ከወላጅ አባት የሚጠበቅ ነውን ብላችሁ ትጠይቁ ይሆናል። አለቃ ግን ለዚህ ጥያቄ አጥጋቢ ምላሽ ሊሰጡ የተዘጋጁ ይመስላሉ። በጥሞና ለተከታተላቸው አለቃ ገብረሐና ከጣና ሐይቅ በስተ ምስራቅ የሚገኘው የፎገራ ተወላጅ እንደመሆናቸው ሕይወታቸው በብዙ መንገድ ከሐይቁ ጋር የተገናኘ ነበር። አለቃ ከዕለታት ባንዱ ቀን ጣና ሐይቅ ዳርቻ አረፍ ብለው ሳለም አስገራሚ ትርኢት አዩ። የሐይቁ ሞገድ በአካባቢው የሚገኙትን ሸምበቆዎች ወደ ጎን እያዘመመ ልክ ጣዕመ ዜማ እንደተቀመረላቸው ዳንኪረኞች አንዴ ወደ ግራ ቀጥሎም ወደ ቀኝ ሲያዘናፍላቸው ተመለከቱ። ይህ ተራ ክስተት በአለቃ አእምሮ ውስጥ ልዩ የፈጠራ ክብሪትን ጫረ። የሰው ልጅም በዚሁ አምሳል ሊወዛወዝ የተገባ ነው ብለው አዲስ የዝማሬ ትምህርትን ፈለሰፉ በማለት ዴቪድ ዶናልድ ከኢትዮጵያውያን የሰሙትን አፈ ታሪክ መዝግበዋል። ኤልሳቤጥ ገሰሰ በበኩላቸው አካባቢያቸው በሸምበቆ የተከበበ ስለነበረ ሸምበቆ በንፋስ አማካኝነት እየተረዳ ሲወዛወዝ ተማርከው በዝማሜ ጊዜ የሰው ልጅም በዚሁ አምሳል መወዛወዝ አለበት በማለት ይህን አቋቋም ፈጠሩ ሲሉ አሻሽለውታል። አፈሊቅ አክሊሉ ገብረ ኪሮስ ለዚሁ ጽሑፍ አቅራቢ እንደገለጹት ግን አለቃ ገብረሐና የዚህ አቋቋም ፈጣሪ አይደሉም። አስተማሪዬን ጠይቄ እንደተረዳሁት ከሆነ ይላሉ አፈሊቅ በአፄ ኢያሱ አድያም ሰገድ ዘመን ይኖሩ የነበሩት ሸዌው ባህታዊ ኤስድሮስ ናቸው ይህን አቋቋም ለሎዜ ገብሩ ያስተማሯቸው። ሎዜ ገብሩ በበኩላቸው አለቃ ገብረሐናን አስጠኗቸው። አለቃ ገብረሐናም ዕውቀታቸውን ለልጃቸው ለተክሌ ስላስተላለፉለትና በሱም ስለተስፋፋ ዝማሜው በአሁኑ ወቅት የተክሌ አቋቋም በመባል ይታወቃል ብለዋል። ያም ሆነ ይህ አለቃ ዝማሜውን በሚገባ ካጣጣሙ በኋላ የአካባቢያቸውን ካህናትና ተማሪዎች ማስጠናት ጀመሩ። ትምህርቱ እየተስፋፋ ሄዶ ጎንደር ደረሰ። ሆኖም ጎንደሮች ሲያገለግሉ ሸማቸውን ታጥቀው ስለነበር በሚዘሙበት ጊዜ በተመስጦ ወዲያና ወዲህ ሲወዛወዙ ሸማቸውን እያስጣለ ቢያስቸግራቸው የጎንደር ሊቃውንት ስብሰባ አድርገው ይህ ሸማ እያስጣለ የሚያስቸግር ስለሆነ አያስፈልግምና ተማሪዎችም መማር የለባቸውም የሚል ምክር መከሩ። አለቃ ግን የተነሳውን ተቃውሞ ቸለል በማለት ማስተማራቸውን ቀጠሉ። በመጨረሻ ግን እንኳን ቤተ ክርስቲያን ውጭም ቢሆን እንዳይጠቀሙበት ሲጠቀሙበት ቢታዩ ግን አስፈላጊው የቅጣት እርምጃ እንደሚወሰድባቸው ተነገራቸው።
ዳሩ ግን አለቃ ዕውቀታቸውን ወይም የፈጠራ ሥራቸውን ይዘው መቃብር መውረድን አልፈቀዱ። ካህናቱን ፊት ለፊት መጋፈጡ ግን ከጥቅሙ ይልቅ ጉዳቱ እንደሚያመዝን ተገነዘቡ። ሆኖም የተማረ መላ አይጠፋውምና አንዲት ዘዴ ተከሰተችላቸው፤ ልጃቸውን ተክሌን ማስተማር። ካጉል አጋጣሚ ለመጠንቀቅ ሲሉም ጥሩነሽ የተባለችው ልጃቸው ሰው እንድትጠብቅላቸው አድርገው በር እየዘጉ ተክሌን ዝማሜ ማስተማር ጀመሩ። ተክሌ በሌላው ዕውቀቱ ላይ አዲስ ዝማሜ ተጨመረለትና በልጅነቱ የጠገበ ምሁር ሆነ። ለዚህም ነው ድርቡሾች ጎንደርን በወረሩ ጊዜ አለቃ ገብረሃና ያላንዳች ስጋት ልጃቸውን ለራስ ሚካኤል እንዲያድር ብቻውን የሰደዱት። የተክሌ ዕጣ ፈንታ የት አድርሶት ይሆን? ይህን ወደ ኋላ እንመለስበታለን። አስቀድመን ግን የአለቃን ታሪክ እናጣጥም። አለቃ ከጥቂት ካህናት ጋር ደርቡሽ የደመሰሰውን ክፍለ ሀገራቸውን ትተው ወደ አዲስ አበባ ሲገሰግሱ አንዲት መንደር ይደርሱና አሳድሩኝ ብለው ይጠለላሉ። በማግስቱ ክብረ በዓል ስለነበረም አንዳንዶቹ ካህናት አለቃ እንደ ጥንቱ ማህሌት እንግባ ቢሏቸው እሱ በእናንተ አንደበት አልመሰገን ሲል በግድ እናመስግን ነው የምትሉት በማለት አሻፈረኝ ብለው ተቀመጡ። እንዳይደርስ የለም ከብዙ ድካምና ጉስቁልና በኋላ አለቃ ገብረሃና አዲስ አበባ ደረሱ። ዳግማዊ ምኒልክም የራጉኤል ቤተ ክርስቲያን አስተዳዳሪ አድርገው ሾሟቸው። አለቃ ከዕለታት ባንዱ ቀን ፍትሐ ነገሥትን ሲያስተምሩ ሊቃውንቱን ሁሉ ያወዛገበ አንድ ጥያቄ ቀረበላቸው። ፍትሐ ነገሥቱ በ15ኛው አንቀጽ ላይ ወኢይብልዑ ቦሙ ሥጋ ዘእንበለ ዓሣ የሚል አሻሚ ትርጉም ያለው አረፍተ ነገር በመያዙ ግራ የተጋባ አንዱ ሸዌ ተማሪያቸው የኔታ ፍትሐ ነገሥቱ ዓሣን በሆዳዴ ይሠራዋልን ብሎ ቢጠይቃቸው ምን መጽሐፉ ማዘንጊያ ሚሽቴ በቅባኑግ ታንኰሸኩሿለች እንጂ ሲሉ መለሱለት። ተማሪው ሌላ ጥያቄ ኖሮት ደግሞ አለቃ ቢላቸው ምን ነው ልጄ ቆሜ ስሸና እያየኸኝ ከነቃዬ ብለው ጥያቄውን ቀልደው አጨናጎሉበት። አለቃ ስንቀን በመጠጣታቸው ይልቁንም ለመተው ባለመወሰናቸው ወዳጆቻቸው ሸሿቸው። ገብረሃናን ብቸኝነቱ ቢጫጫናቸው ከድጡ ወደ ማጡ እንዲሉ ሴት ማዘውተር ጀመሩ። ሆኖም ጠላቶቻቸው ይከታተሏቸው ኖረው አንድ ቀን ሴት ቤት አድረው ሲወጡ ያያቸው ካህን ሲገሰግስ ራጉኤል ሄዶ ጉዳቸውን ነገረባቸው። አለቃ አገር ሰላም ብለው ቤተክርስቲያን ሊገቡ ሲሉ ተከለከሉ። ለምን? ሴት ስለነኩ። አይ ጥሩ ብለው አለቃ ተመለሱናም ሳይታዩ የሴቶች መግቢያ በር ላይ ቆመው የመጡትን ሴቶች ሁሉ መግባት ተከልክሏል በማለት መለሷቸው። ካህናቱ አንዲት የሔዋን አምሳል እንኳን በግቢው ቢያጡ ተደናግጠው ሁኔታውን ሲያጣሩ አለቃ ሁሉንም መመለሳቸውን ሰሙ። ካህናቱ ወዲያውኑ ንጉሡ ዘንድ ሄደው ከሰሷቸው። ሴት ቤት አድረው ከመምጣታቸውም በላይ ሴቶችን ሁሉ ቤተ ክርስቲያን አትሳለሙ ብለው መልሰዋል ሲሉም ወነጀሏቸው። ለምን እንዲህ አደረግህ ገብረሃና? እንዴ ጃነ ሆይ እኔ ነካህ ብዬ ስከለከል እነሱ ይዘውት ይግቡ እንዴ ብለው ምኒልክን አሳቋቸው። ንጉሡም በእኒህ ሰው ብልህነት እየተገረሙ ግድ የለም እኔ መክሮአለሁ፣ እናንተ ወደ ሥራችሁ ሂዱ ብለው አሰናበቷቸው። አለቃ ግን ምንም አልተሻሻሉ። ከካህናቱ ጋር የጫሩት ጠብ እየገነነ መጣ። አንድ ቀን ከካህናቱ ጋር ደጀ ሰላም ተቀምጠው ሲወያዩ በነገር ተነሳና አለቃ የእናንተ ጌታ በግድ ነው የተሰቀለው ሲሉ ተናገሩ። ካህናቱ አበዱ፣ ጨርቃቸውን ጣሉ። እንደተለመደው ምኒልክ ዘንድ ሄደው አምላካችንን በግድ ነው የተሰቀለው ብለው ተናግረዋል በማለት ከሰሷቸው። የፈጣሪ ያለህ አለቃ እንዲህ አልክ እንዴ? ጃን ሆይ እርሶ የሚካኤል የገብርኤል የማርያም እያሉ ግብር ያስወጧቸው የለ? አሁንም እንደለመዱት ንን ውጠውብኝ ነው እንጂ እኔስ በግንድ ነው ያልኩት ሲሉ ሸፈጡ።
ዳሩ ግን ምኒልክ ነገሩ ስለገባቸው ነውር እንደተናገሩ ገልጸውላቸው በተግሳጽ አሰናበቷቸው። የኒህ ካህናት ተንኮል ውሎ ሲያድር ከፍተኛ አደጋ ሊያስከትልባቸው እንደሚችል የተገነዘቡት አለቃ ከዚያ ጊዜ ጀምሮ አፋቸውን ጠብቀው እርምጃቸውን ቆጥበው መኖር ጀመሩ። በጊዜው አዲስ አበባ የሚኖሩ አንድ ስመጥር ባህታዊ ነበሩ። ባህታዊ መሸሻ ከዕለታት ባንዱ ቀን ከትልቅ ሰው ቤት ገብተው ከብዙ እንስት ጋር መንፈሳዊ ጭውውት ሲያቀልጡ አለቃ ደረሱ። አጋፋሪውንም ጌቶች አሉ ሲሉ ጠየቁት። የሉም፣ ወደ ግቢ ሄደዋል። እሜቴሳ አሉ፣ ብቻቸውን ናቸው? የለም፣ ብዙ ሰዎች ናቸው። ይልቁንም ባህታዊ መሸሻ የደራ ወግ ይዘዋል። ጌቶች በሌሉበት ልገባ አልፈልግምና ለእሜቴ ጌቶች ባለመኖራቸው ግቢያችሁን እጅ ነስቼ ሄድሁ ብለህ ንገርልኝ። አይሆንም፣ እኔን ያስቆጡኛል። ከዚህ ቆዩኝና ተናግሬ መልሱን አመጣልዎታለሁ። የአለቃን መምጣት ከተቀማጮች ፊት ለእሜቴ ሲናገር ባህታዊ መሸሻ ቢሰሙ ይህ ደብተራ ይሰድበኛል፣ ምን ባደርግ ይሻላል ብለው ተጨነቁ። ይህኔ እመቤቲቱ እርስዎ ጓዳ ይሸሸጉ፣ እሳቸው ይግቡና በቶሎ እንሸኛቸዋለን፣ ያለበለዚያ ግን እኔንም ሌላ ቀን በአግቦ ይሰድቡኛል አሉ። እንዳሉት ባህታዊ ተደብቀው አለቃ ተጠሩ። እሜቴን እጅ ከነሳው ልሄድ አሉ። አለቃ ገና ከመግባታቸው ለምን ይቀመጡና ይጫወቱ እንጂ። አይሆንም፣ ከዚያ ጀግና ምሽት ጋር ስጫወት ብገኝ ደግ አይደለም። አይ አለቃ፣ ይህ ነው የሚያሰጋው ከዚህ ሁሉ ሰው መሃል። ይልቅ ሲቀመጡና ያጫውቱን። እቴ አንቺ ጓዳ መሸሻለሽ፣ እኔ ጎበዙ ሲመጣ ወየት ደርሳለሁ ብለው አለቃ ሊወጡ ሲሉ ባህታዊ እየሳቁ ከጓዳቸው ወጡ። አለቃም ተቀምጠው ጨዋታቸውን ቀጠሉ። አለቃ ጨምተው ሲኖሩ ሳለ በ1888 ዓመተ ምህረት ጣሊያን ኢትዮጵያን ሊወር መጣ። ሆኖም አድዋ ላይ ዳግማዊ አጼ ምኒልክ ድል ነስተውት አፍሮ ተመለሰ። ከድል በኋላ ግዳይ እየተጣለ ሲፎከርም ሊቀ መኳስ አባተ በያዙት መድፍ አነጣጥረው ቢለቁ የኢጣሊያኖቹን መድፍ ባፏ ጉርሰው ሰባብረውት ስለነበር ስለ እርሳቸውና በጅሮንድ ባልቻ አባ ነፍሶ የሚከተለው ተገጠመላቸው። አባተ አባይ ትረፍ ነገረኛ ነው፣ ይህን መድፍ ከዚያ መድፍ አቆራረጠው። አበሻ ጉድ አለ ጣሊያን ወተወተ፣ አይነ ጥሩ ተኳሽ ቧ ያለው አባተ። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ። የአጼ ምኒልክ ጦር እንደተመለሰ አለቃ የንጉሡ አማካሪ ሆነው በተጨማሪም ምኒልክን ሥርዓተ ቤተ ክርስቲያን ያስተምሩ ነበር ይባላል። በዚህ ጊዜ አጼ ምኒልክ በክብረ በዓል ቀን የሚታጠቋት ወርቅ የተለበጠች ጎራዴ ነበረቻቸው። ይህችም ውድ ገንዘባቸው እንደሆነች መኳንንቱ ሁሉ ያውቁ ነበር። የሚወዱትን ለሚወዱት ነውና ለደጃዝማች ባልቻ አባ ነፍሶ የፍቅራቸውን መግለጫ ሰጧቸው። መኳንንቱም ይህን አይተው ሲያመሰግኑ አሉ። ደጃች ባልቻም ጎራዴዋን ታጥቀው መላ መኳንንቱን ሁሉ ሲያሳዩ ውለው ሽልማታቸው ስለተደነቀላቸው እየተፍነከነኩ ለአገልግሎት ወደ ንጉሡ ቀረቡ። አለቃ ገብረሐናን ከፍቷቸው ሳለ መቼም ችግር ሲመጣ አንደየጓዙን ጠቅልሎ ነውና ባላባቱ ቱፋ ቡና ስለሞቱ ፍታት አድረው በማግስቱም ቀኑን ሙሉ ፍታት ዋሉ። ሆኖም የወንድ ልጅ ልቡ አይሞትምና አለቃ እንዲያጉዞ ፍታቱ ጎድቷቸው ሽምግልናም ተጫጭኗቸው እያለ አንዲቷን ሴት ወይዘሮ ይልኩባታል። አጅሪትም ሳታቅማማ ፈቃደኛነቷን ትገልጽላቸውና አንዲት ምሽት በከንቱ ያሳልፉባታል። ድርጊታቸው ስላስፈራቸውም በሰለስቱ በቤቷ በኩል ሲያልፉ አንገታቸውን ደፍተው ይሸመጥጣሉ። ዳሩ ግን ሴቲቱ ስላየቻቸው አንቱ አለቃ ደህና ዋልሽ ማልባል እንዴ ብትላቸው ሬሳ ከወጣበት ቤት መች ተመልሶ ያውቃል በማለት አስቀዋት ሄዱ። እልፍ እንዳሉ በቱፋ ቡና ፍታት ላይ ያስቀየሙትን አንድ ደፋር ዲያቆን ያገኛሉ። ዲያቆኑ ያዋረዳቸው መስሎት ልወጥሮ ይላቸዋል። ሊቁ ገብረሐናም በዚያ ኩታራ ድፍረት ተገርመው
እስኪ በል አንተ አሉት። ዲያቆኑም ሁሉሙን ይወጡልኛል አላቸው። ዲያቆናት የሚያጠኗት ይችኑ ነበርና። ይበሉ እንጂ አንድ አምድ እኮ ናት እያለ ሲወተውታቸው እሷንስ ለአንተ ማደሪያ ሰጥቻለሁ ብለውት መንገዳቸውን ቀጠሉ። ምዕራፍ 7 ሞቼ ተነሳው። አለቃ በዚህ ጉዟቸው በሸዋ በኩል አሳብረው ስለሄዱ እጅግም ችግር አላጋጠማቸውም ነበር። ይሁን እንጂ በጥንት ዘመን ረጅም መንገድ ሲጓዙ ፀሐይዋ ካሽቆለቆለችበት አሳድሩኝ ብሎ ምሽቱን ማሳለፍ የተለመደ ነበርና አለቃ ገብረሐናም አንድ መንደር ሲደርሱ የእግዚአብሔር እንግዳ ብለው ተጠለሉ። ባለቤትየው ማለፊያ ክርስቲያን ኖረው ወዲያውኑ አለቃን መደብ ላይ አስቀምጠው የጣት ውሃ እስኪቀርብ ድረስ በረጅም ዋንጫ ኮረፌ ሰጧቸው። ጠራራው ፀሐይ ኃይለኛ ጥም የለቀቀባቸው አለቃ ገብረሐናም የተሰጣቸውን ኮረፌ ግጥም አድርገው ቢጠጡት ሆዳቸውን ነፋቸው። ባለቤትየው ግን ጥማቸው አልረካ ይሆናል ብለው ይድገሙ እንጂ አባቴ ቢሏቸው ኧረ ይበቃኛል ጌታዬ፣ ለመሆኑ ይህን በልቶ ምን ይጠጧል በማለት አሳቋቸው። በማግስቱ አለቃ ገብረሐና ባለቤትየውን አመስግነው ጉዟቸውን ቀጠሉ። መቼም ሰሜን ኢትዮጵያ ተራሮች፣ በአንጻሩ ደግሞ ለጥ ያሉ ሜዳዎች ለትንግርት የሚታዩባት እንዲኖሩባት ሳይሆን እንድትታይ የተፈጠረች ምድር ነው የምትመስል። አለቃ ካደሩበት መንደር ከተዋወቁት ዲያቆን ጋር እያወጉ ሽቅ ቦተው ቁልቁል ሲመለሱ ላይ ደርሰው ታች ሲወርዱም አንጀታቸው ተናጠ መሰል አመለጣቸው። ይህኔ ዲያቆኑ ምክር የለገሰ መስሎት የኔታ አረቄ ነው እንዲህ የሚያደርግ ይባላል። እርሶንም ትላንት እንዳየሁት ከሆነ አረቄ የሚወዱ ይመስላሉ። ባይሆን መንገድ ሲሄዱ ቢተውት ጥሩ ይመስለኛል አላቸው። አለቃ ይሄን ፈገግ ብለው አይ ልጄ፣ የነጋዴ አህያ ሲያንዛርጥ የሚውለው አረቄ እየጋተውም አይደል በማለት የፌዝ መልስ ሰጡት። ጥቂት እንደተጓዙም ጎንደር አካባቢ ደረሱ። ገስግሰው ፎገራ ቢገቡ ባለቤታቸውን እንደማያገኙ የተረዱት አለቃ አንዲት ጋለሞታ ቤት ጎራ አሉ ይባላል። ጋለሞታይቱ እግረ ቆራጣ ብትሆንም መልከ መልካም ስለነበረች ቤቷ በሰው ግጥም ብሎ ተሞልቶ ነበር። አለቃ እንደምንም መቀመጫ አግኝተው አረቂያቸውን እየጠጡ የሰዎችን መውጣትና የፀሐይቱንም ማሽቆልቆል በናፍቆት ይጠባበቁ ጀመር። ሆኖም ሰዎቹ ሳይሄዱ ጽልመት ወረደ። ጋለሞታይቱም ቢቸግራት ለእንግዶቹ መሬት አንጥፋላቸው መቼም አዛውንት ሊያውም ቄስ ናቸውና አይነኩኝ ብላ አለቃ አጠገብ ትተኛለች። አለቃ ግን ቤቱ ረጭ እንዳለ ጠጋ ብለው እቅፍ ያደርጓታል። በዚህ ጊዜ አጅሪት አንቱ ደፋር ብላ በደናኛው እግሯ ብታሽቀነጥራቸው አለቃ ወደ ቀድሞ ስፍራቸው እየተመለሱ የወንድምህን ቀን ይስጥህ ሲሉ ተራገሙ። በዚህ ድርጊታቸው ያፈሩት አለቃም ሌሊት ተነስተው ወደ ትውልድ አገራቸው ጉዞ ጀመሩ። ናባጋ ጊዮርጊስ ከደርቡሾች ወረራ በኋላ ተቋቁማ የቀድሞ መልኳን ይዛለች። ስለሆነም አለቃ ገብረሐና ወዳጅ ዘመዶቻቸውን ጠይቀው እንደጨረሱ ባለቤታቸውን እንዲመጡ መልእክት ላኩባቸው። ወይዘሮ ማዘንጊያም ብዙ ሳይቆዩ ልጃቸው ጥሩነሽን ይዘው መጡ። ከዚያም አጼ ምኒልክ የቋጠሩላቸውን ጠገራ ብር እየበሉ ይኖሩ ጀመር። ዳሩ ግን አለቃ ሰንቀን መጠጣታቸውን ሊተው ስላልቻሉ ባለቤታቸው ሱረት ማሽተቱን እንዲተውት ነጋ ጠባ ይወተውቷቸው ነበር። ምክሩ ያስመረራቸው አለቃም አንድ ቀን በስጨት ብለው እባክሽን ማዘንጊያ 80 አሃዱ መጽሐፍ መክሮ ያልመለሰኝን ማን ይሙት አሁን አንቺ መክረሽ ልትመልሺ ነው ብለዋቸው ጎጣቸው ወደሚገኘው
ሐና መርቆሬዎስ ቤተ ክርስቲያን ሄዱ። ከቅዳሴ ውጭ ካህናቱ በመክፈልት ተጣሉና እወቁልኝ አላቸው አንዱ ካህን። እንዲህ ነችና ምነው አንተ ገጠሬ፣ እኔ እወቁልኝ የምባል በምኒልክ በዮሐንስ በቴዎድሮስ ፊት ነው እንጂ ባንተ ነው ብለው አለቃ ሲያፈጡበት ጊዜ ዝም አለ። ከዚያም አጅሬ በልባቸው እየሳቁ ወደ ቤታቸው ሲሄዱ አንዱ አዛውንት ምን ነው አለቃ ለምን አይዳኟቸውም ኖረዋል ቢላቸው፣ አይሄ ወዳጄ የደናቁርት ረዳቶቻቸው ብዙ ናቸው፣ አሁን በገላግላቸው ስሞት ሬሳዬን ሳይፈቱት ይቀራሉ ብዬ ነው ሲሉ መለሱላቸው። በሁለተኛው ቀን ቤተ ክርስቲያን ሊሳለሙ ቢመጡ አሁንም ጫጫታና ሁካታ ላይ ደረሱ። በድሮ ጊዜ አንድ ሰው በሰው እጅ ከሞተ ውሃ ከወሰደውና ከዛፍ ወይም ከመሰላል ወድቆ ከሞተ ፍትሐትና ተስካር አይደረግለትም ነበር። ይህ ቀሳውስቱን ያጋጨውንም ባለጸጋ ውሃ ወስዶት ኖሯል። ዘመድ አዝማድ ሬሳ ይዘው ፍቱልን ፍቱልን ሲሉ ካህናቱ ግን ፈጽሞ አናደርገውም እያሉ ነበርና ጩኸቱ እንካ ሰላንታያው እየበረታ መጣ። ታዲያ አለቃ ሲገቡ ያየ አንድ የሟች ዘመድ ሬሳው እንዲፈታለት አጥብቆ ለመናቸው። አለቃም ጥቂት ካሰላሰሉ በኋላ ካህናቱ ዘንድ ሄደው እኛ ምን ቸገረን፣ ማርልን ማርልን ብለን ተዝካራችንን እንብላ፣ እሱ ቢፈልግ ገሃነም ያግባው ብለው ሲያግባቧቸው ካህናቱም በሆዳቸው ጉዳይ መጨከን አልሆነላቸውምና ወዲያውኑ ተስማምተው ፍታት አደረጉ። ጊዜ ነፋስ እንዲሉ ወይዘሮ ማዘንጊያ ሳያዘክሩ የማያልፉት ኅዳር ሚካኤል መጣ። ሆኖም አለቃ ገብረሃና ቡግንጅ ወጥቶባቸው ስለነበር የበዓሉ መድረስ እጅግም አላስደሰታቸውም። ጤናማ ቢሆኑ ኖሮ እንደ ልባቸው ተዘዋውረው ይበሉ ይጠጡና ያወጉ ነበር። አሁን ግን ከቤት ሊወጡ አይችሉም። እንዲያም ሆኖ ግን ብዙም አልከፋቸውም። ጠበል ጠዲቅ የተጠራው ሰው ቤታቸውን ሙልት አድርጎት ነበርና። ታዲያ ጨዋታው እየደራ እንደመጣ ሕዝብ ስላሳለፈው የረሃብ ዘመን ተነሳ። ይሄኔ ሰው ሁሉ ችግር እንዳልደረሰበት እኔ እንዲያሳለፍኩት እኔ እንዲነበርኩ እያለ ይጎራ ጀመር። በዚህ ጊዜ የሰው ግብዝነት የገረማቸው አለቃ ለካስ የጎንደርን ቅጠል የጨረስነው እኔና ማዘንጊያ ብቻ ኖረናል ሲሉ ቅጠል እየመለመሉ የበሉበትን ዘመን አስታወሷቸው። የረሃብ ነገር ሲወሳ አለቃን ትዝታ ዋጣቸው። በትዝታ ተውጠው የተቀመጡበት ደርቀው ቀሩ። ዘመዳቸው አንቱ አለቃ ብትላቸው ከእንቅልፉ እንደነቃ ሰው አቤት ብለው በንቃት ተቀመጡ። አሁንስ ቡግንጁ ማሞጥሙጧልና ሊፈርጥሎት ነው አለቻቸው። አጅሬም ይሄኔ ፈጠን ብለው እንዳፍሽ ያድርግልኝ በማለት አሽሟጠጧት። የታመመ ሁሉ አንድም ይድናል አሊያም ይሞታል። የአለቃ ሕመም ግን ቀላል ስለነበረ ብዙም ሳይቆዩ ዳኑ። አፈ ሞጥሟጧዋ ዘመዳቸው በተራዋ በጠና ታማ ተኛች። ሕመሟም የፍቅር ነበር። ምህረቱ የተባለ አንድ ወዳጇ ሌላ አገር መሄዱን ሲነግሯት ክፉኛ ታመመች። አለቃም ውለት አለመክፈል ወይዘሮይቱን ጥየቃ ቢሄዱ አጅሪት አይያዙ ተይዛ አመዷ ወጥቶ ቢያዩዋት እቴ ምህረቱን ያምጣልሽ፣ ምህረቱን ያወርድልሽ ብለዋት ተመለሱ። የመኸር ጊዜ ደረሰ። ሁሉ ከየጎሬው በህብረት አዝመራውን መሰብሰብም ጀመረ። በሰሜን ኢትዮጵያ በተለይም በበጌ ምድር ደቦ የተለመደ ስለነበረ ለማነቃቂያ ይበላሃል ጅቦ እያሉ በመጨፈር ሰውን ከየቤቱ ያስወጣሉ። አለቃ ገብረሃና ቤት ቢመጡ ግን አጅሬ በራቸውን ቀርቅረው አላስገባሏቸው። አገሬው በድርጊታቸው ቢያዝንም አዝመራውን ሲሰበስብ ውሎ በማግስቱ የአገር ሽማግሌዎች ላይ ከሰሷቸው። ለምንድር ነው አገሬው እየጨፈረ ቤቶ ሲመጣ የተደበቁት? ይበላሃል ጅቦ እያሉ ቢመጡብኝ ፈርቼ በሩን ዘጋው። በድርጊታቸው ያዘኑት ሽማግሌዎች በአለቃ መልስ ቢገረሙም ዳግመኛ እንዳይለምዳቸው ማስጠንቀቂያ ሰጠው አሰናበቷቸው።
አገር ያዘነባቸው አለቃ መቀመጥ ቢያዘወትሩም ከቶውኑ ጤንነት አላገኙም። አለቃ ገብረሐና እንደ አንድ ተራ ገጠሬ አልያም እንደ አንድ ወግ ጠባቂ ካህን መኖር ባለመቻላቸው ድህነት እየተጫጫናቸው መጣ። መኳንንቱ ቀለብ እንዳይሰፍሩላቸው ከመኳንንት አግባብ የላቸውም። ገጠሬውም እንዳይራራላቸው የአገሬውን ሕዝብ መስለው አይኖሩም። እንዲሁ ብቻ ከሁለት የወደቀ ሆነው ሲኖሩ ሳለ ልጃቸው ተክሌ ሊጠይቃቸው መጣ። ለመሆኑ ተክሌስ የስደቱን ዘመን እንደምን ገፋው? ተክሌ ንጉሥ ሚካኤል ዘንድ እንደደረሰ የተገኘለት ሥራ ከወደ ግርግሙ ነበር። ለፈረሶች ሳር እያጨደ ሲኖር ብዙ ጊዜ ቆየ። ዳሩ ግን የሰው ዕውቀቱ የሚገለጠው በአንድ አጋጣሚ ነውና የተክሌ ሙያ ተዳፍኖ አልቀረም። የሰኔ ሚካኤል ቀን ንጉሥ ሚካኤል በተገኙበት ተንታ ሚካኤል ቤተ ክርስቲያን ሥርዓተ ቅዳሴ ሲካሄድ ተክሌ አምቆት የነበረው ሙያ ገንፍሎ ወጥቶ ታየ። ዕጣነ ሞገር ላይ ተክሌ አባቱ ያስተማሩትን ረዥም ዝማሜ ቢያስነካው ንጉሡ ይህንኑ እንዳዩ ቤተ ክርስቲያን እንዲያገለግል አዘዙ። እዚያ በክብር ሲኖር ሳለ ቤተሰቦቹ ስለናፈቁት ነበር ተክሌ ናባጋ ጊዮርጊስ የመጣው። ብዙም ሳይቆይ ግን አለቃ አዲስ አበባ ሄደህ አባቴ ሞቷል ብለህ ለምኒልክ ንገርና ለተስካር ማውጫ የሚሆን ገንዘብ አምጣ ሲሉ አዘዙት። ተክሌ ይህን እብለት ስላልወደደላቸው ሐሳባቸውን እንዲለውጡ ሊያግባባቸው ሞከረ። ከንቱ ጥረት ነበር። ምንም እንኳን ተክሌ ለአቅመ አዳም የደረሰ ጎልማሳና የተከበረ ምሁር ቢሆንም አክብር አባከ ወእምከ በሚለው መሠረት ከአባቱ ቃል ላለመውጣት ሲል መልእክቱን ይዞ ወደ አዲስ አበባ መጣ። አለቃ እስኪመለስ ድረስ መታገስ አልቻሉም። ከአንዱ ገንዘብ ተበድረው ነበር። በሽማግሌ በዘመድ እንዲከፍሉ ቢጠየቁ ግን መክፈል አቃታቸው። በዚህ ጊዜ ሰውየው አምርሮ ኖሮ አንዴ አውላላ ሜዳ ላይ ቢያገኛቸው ጦሩን እየሰበቀ ያራውጣቸው ጀመር። አለቃም ለማምለጥ ሞከሩ። ሆኖም የሚደርስባቸው ሆነ። ይሄኔ ሱሪያቸውን ፈተው ቁጭ ማለት። መቼም ቁጭ ያለ ሰው መውጋት ነውር ነውና አሳዳጁም ሰውዬ አጅሬ እስኪነሱለት ጦሩን መሬት ቸክሎ ቆመ። ተፋጠው ብዙ ከቆዩ በኋላ የሚያውቃቸው መንገደኛ በዚያ ሲያልፍ ምን ይሠራሉ አለቃ ቢላቸው አይነ ምድሬን እየጣልሁ አሉት። ፊቶ የቆመው ሰውዬስ እሱማ ሊያሳራኝ ነዋ ብለው ቢመልሱ መንገደኛው ሰውየውን ለምነው ካደጋ አዳኗቸው። ቢሆንም አለቃ የአካባቢውን ነዋሪ ደጋግመው በነገር በመጎንተላቸው አብረው ለመስራት ፈቃደኛ ባለመሆናቸውና በአጠቃላይም ገጠሬውን ሕዝብ ስለናቁት ጠመዳቸው። ጭቃሹሙ፣ ገበሬው፣ ካህናቱ፣ አባወራው ሁሉ ተነሳባቸው። በዚህ አስጨናቂ ሁናቴ ላይ ሳሉ ተክሌ ከአዲስ አበባ ለተዝካራቸው ማውጫ የተሰጠውን ይዞ ከተፍ አለ። ምኒልክ የአለቃን ሞት እንደሰሙ ክፉኛ አዝነውና ተጸጽተው ብዙ ገንዘብ ልከው ነበር። አለቃ ዕዳቸውን ከፋፍለው በቀረው ገንዘብ እንደልባቸው ተንደላቀው ይኖሩ ጀመር። ልጃቸው ተክሌም ተመልሶ ወደ ተንታ ሚካኤል ሄደ። አለቃ እርሻቸውን እርግፍ አድርገው ትተው የሰው ሚስት ማማገጥና አረቄ መጋፋቸውን ቀጠሉ። ምን ቢበዛ ገንዘብ በአግባቡ ካልተያዘ ማለቁ አይቀርምና የአለቃ ገንዘብም አለቀ። ዳሩ ግን አለቃ እንደ ሴት ብልሃት አይጠፋቸውም ነበርና አንዲት መላ ፈጠሩ። ቀጥታ ወደ አዲስ አበባ መሄድ። ወዲያውኑ በቅሏቸውን ይዘው ወደ አዲስ አበባ ተነሱ። ብዙ ሳይቆዩ እንደምንም ብለው አጼ ምኒልክ ዘንድ ቀረቡ። ገብረሐና ሞተህም አልነበር እንዴ? አዎን ጃንሆይ ሞቼ ነበር። ጉድ እኮ ነው። ታዲያ እንደ ክርስቶስ ሞቼ ተነሳው ልትል ነው? በእርግጥ ሞቼ ነበር። ነገር ግን እዚያ ምኒልክ የለ፣ ጣይቱ የለች፣ መኳንንቱ የሉ፣ ጠጅ የለ፣ ጮማ የለ። ታዲያ ባዶ ሰማይ ብቻ ሲሆንብኝ ጊዜ ለዘበኛው ጉቦ ሰጥቼ መጣሁ። ውዳሴ የሚጠላ የለምና ምኒልክን ደስ አላቸው። እቴጌ ጣይቱም ይቅርታ አደረጉላቸው። ዕድሜ ትምህርት ቤት ነው እንዲሉ በነበራቸው ዕውቀትና የፈጠራ ችሎታ ላይ የዕድሜ ጸጋ የታደላቸው አለቃ
የሰከኑ ምሁር እየሆኑ መጡ። ቀልዱንም በአግባቡና በቦታው መሰንዘር ጀመሩ። ይበልጡን ጊዜያቸውን ግን ትርጓሜ፣ አቋቋምና የዜማ ስልት በማስተማር ያሳለፉት ነበር። የመጻሕፍትን ምስጢር ሁሉ ጠንቅቀው ያውቁ ስለነበረም ለደቀ መዛሙርቶቻቸው ብዙ ፈሊጥና ዘዴ ያለበት ምክር ይሰጡ ነበር። የሰው ቀለም አትናቁ፣ ሰው ያመጣውን ቀለም አትንቀፉ እያሉ ያስተምሩ ነበር። ከሁሉ አበክረው የመጻሕፍት ትርጓሜ ያስተማሯቸው አቃቤ ስብሃት ገብረ መድኅን የለገሷቸውን ምክር ለተማሪዎቻቸው ያስጠኑ ነበር። የደናቁርት ጓደኛ አትሁኑ እያሉ ባጭሩ አለቃ ቀልደኛ ከመባል ይልቅ ምሁር መባልን እየመረጡና ይህንንም በተግባር እያስረገጡ መኖር ጀመሩ። አለቃን መንገዱ አድቅቋቸው ከብዙ ቀናት በኋላ ደብረ ታቦር ደረሱ። ልጃቸው ተክሌ ደብረ ታቦር ኢየሱስን በዕልቅና ተሹመው ስለነበረ ድካሙ እስኪለቃቸው እዚያ አረፉ። አለቃ ተክሌ ከአዲስ አበባ እንደተመለሱ በሙያቸው ግርማ ሞገስ እያገኙ ከራስ ጉግሳ ወሌ እጅ ሳይቀር የወርቅ መቋሚያና ጸናጽል ተሸልመው ይኖሩ ነበር። ተክሌ ደብረ ታቦር ኢየሱስ ጉባኤ ዘርግተው አቋቋም፣ መርገድና ጽፋት ሲያስተምሩ የሌሎች ደቀ መዛሙርቶች ሳይቀሩ እየተሳቡ መጥተው ደብሩን አጥለቀለቁት። ደቀ መዘምራኑ ሁሉ ወደ እርሳቸው መሳባቸውን ሲያዩ ደብቀውት የነበረውን ዕውቀት በይፋ አውጥተው አለቃ ተክሌን ለማራከስ ማስተማር ጀመሩ ይላሉ ኤልሳቤጥ ገሰሰ በቀለም የአለቃ ተክሌ የልጅ ልጅ የሆኑትን ጥሩነህን ጠቅሰው። አለቃ ገብረሐና ልጃቸው ጋር እንዳሉ ዐይናቸውን ታመሙ። አገሬ ሳልገባ ዐይኔ ሊጠፋ ነው ብለው ሆዳቸው የባባው አዛውንትም እየያቸውን አቀለጡት። ይህኔ ልጃቸው ኧረ አይዞህ የዐይን ሕመም እኮ ለክፉ አይሰጥም ቢላቸው እባክህ ተወኝ፣ በእኔ ቢጀመር እስቲ ማን ይቀጠዋል አሉት ይባላል። ነገር ግን አለቃ ብዙም ሳይቆዩ ስለዳኑ ወደ አገራቸው ሄዱ። ጥቂት እንደቆዩ በጨዋታ የተነሳ አንዱን ካህን ተርበው ቢያስቁባቸው ካህኑ በሰማይ ቤት እንዳይኮነኑ እንዲህ አይነቱን ነገር ቢተው ይሻላል አሏቸው። አለቃ ግን እየሳቁ እስካሁን የሞተው ሰው ሁሉ ስፍራውን ሞልቶታልና ለእኔ ስፍራ ስለማይኖር አያስቡ ሲሉ መለሱላቸው። ቢሆንም እርጅና ጓዙን ከቶ መጣ። አለቃ በጠና ታመው ሲንፈራገጡ ጎረቤታቸው የሆነ አንድ ቆዳ አልፊ ሊጠይቃቸው መጥቶ ዛሬ ደከሙ መሰለኝ ቢላቸው እንግዳውማ ቆዳ ሳለፋልል ኑር በማለት ሰደቡት። ጎረቤታቸው ተቆጥቶ እንደወጣም በርከት ያሉ ካህናት ሊጠይቋቸው መጡና ሲጨዋወቱ ከጠያቂዎቹ አንዱ አለቃ እንዲያው ሁል ጊዜ እንደቀለዱ ለነፍሶ ስንቅ ሳይዙላት ሊቀሩ ነው ቢላቸው ንሳ አንተ ማን አንድ ማድጋ በሶ በስልቻ አድርግና ክንዴ ላይ ሰርልኝ አሉ ይባላል። ምዕራፍ 8 ኩርፊያ ወይስ ንስሐ? አለቃ ገብረሐና ወደ መጨረሻው ዘመናቸው እንደተቃረቡ ዝምተኛና አኩራፊ ሆኑ። ሥጋ ወደሙ ከተቀበሉ በኋላም አንደበታቸውን ከልክለው ከእረኛ ጋር ሲውሉ ቤተ ዘመዶቻቸው ጋኔን ሰፍሮባቸዋል ብለው ጠበል እያስጠመቁ ቢያሰቃዩአቸው ኧረ እባካችሁ ተውኝ፣ ቀሃና አንገረብ ወንዝ አይደለም እንዴ የምኖረው? ታዲያ እንዴት ይህን ውሃ ፈርቶ የተወኛል ብላችሁ ነው እንዳሉ ይወሳል። ከዚያም እግዚአብሔርን ላመሰግንበትና ልሰብክበት ቁም ነገር ልናገርበት በተሰጠኝ አንደበቴ ዋዛ ፈዛዛ ስናገርበት ኖሬአለሁ በማለት አንደበታቸውን ከልክለው ከመጠጥና ጥሩ ምግብ ተቆጥበው መሬት እየተኙ መኖር ጀመሩ። አለቃ ገብረሐና አባ አጋቶን የሚባለውን ክፉ እንዳይናገር ድንጋይ ጎርሶ ይኖር የነበረ መነኩሴ ሕይወት ለመኖር ይጥሩ ነበር። መጻሕፍቱን ሰብስበውም መሳቂያ መዘበቻ አደረግኳቸው እያሉ ይቅርታ ይጠይቁ ነበር ይባላል። የሃይማኖት ሰው ስለነበሩ እርጅና ሲጫጫናቸው
እንደ ዘመናቸው ስለ ነፍሳቸው መጨነቃቸው ከቶውኑ የሚገርም አይደለም። ያም ሆነ ይህ አገሩን ሁሉ ሲያስቁ የኖሩት አለቃ ገብረሐና አኩርፈውና 2 ዓመት ሙሉ አንደበታቸውን ከልክለው ከኖሩ በኋላ በ84 የዕድሜ ዘመናቸው በሞት ተለዩ። ልጃቸው አለቃ ተክሌንም ደቀ መዛሙርት ስላበረከቱለት ካህናቱ ጠምደው ይዘውት ነበርና አባቱ በሞቱ በ10ኛው ዓመት መድኃኒት አቅምሰው ገደሉት። ይህ እኩይ ተግባር ግን ኢትዮጵያዊ ብቻ አይደለም። የሙዛርትና ምናልባትም የጎርኪ እንዲሁም የሌሎች ታላላቅ ሰዎች ሕይወት ያለፈችውም መፍጠር በማይችሉ ምቀኞችና ደናቁርት እጅ ነው። አለቃ ገብረሐናና አስቂኝ ቀልዶቻቸው በአረፋ ኃይኔ ሐጎስ። ተራኪ ሄኖክ ዘርአብሩክ። ዌል አርት ሚዲያን ላይክ፣ ኮሜንት፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።